ብዙ ሰው ገንዘብ ለመስራት የግድ ሰርተፍኬት እና ዲግሪ ወይም ደግሞ ኮሌጅ ገብቶ መማር እንዳለበት ያስባል። እውነታው ግን ያ አይደለም። ዛሬ ከኮሌጅ ይልቅ እስኪል የሚለውን ጆርኒ ተቀላቅለው 70 ግራፊክ ዲዛይነሮች ለማሸነፍ ይወዳደራሉ። ሁሉም ከተሰጣቸው 15 ፎቶዎች ውስጥ አንድ የዩቲዩብ ተምኔል መስራት ይኖርባቸዋል። በዚህ ውድድር አንደኛ ለወጣ የአንድ ቀን ማስተር ክላስ እና የ1000 ብር ሽልማት ይኖረዋል። ሁለተኛና ሶስተኛ ለወጡ የናሂ ብረሽ የተምኔል አሴት ፓክ ሽልማት ይኖራቸዋል። ውድድሩን ለማሸነፍ እነዚህ መስፈርቶች ማሟላት ይኖርባቸዋል። ክሬቲቪቲ፣ አላይመንት እንዲሁም ደግሞ ሙሉ ለሙሉ ኤአይ መጠቀም አይችሉም። እንጀምር። ከላኩልኝ ዲዛይነሮች መሀል የመጀመሪያው አርትጌች ይባላል። አርትጌች እሺ፣ አሪፍ ነው፣ የሰራው ስራ አሪፍ ነው። ነገር ግን ፌስ ሪተች ላይ ኤአይ ተጠቅማልና በጣም ስሙዝ አድርጎባል። ካየከው ፌስ ሪተች ላይ የተጠቀምከው ሜትድ በጣም ቀይሮብካል፣ የፌስ ስትራክቸሩን ቀይሮብሃል። ስለዚህ እሱን በደንብ ቼክ ማድረግ አለባችሁ። ፌስ ላይ ምንም አይነት ነገር መቀየር የለበትም። በቃ ራሱ የመጣውን ሰው መሆን ያለበት። ኤአይ ስትጠቀሙ በጣም ተጠንቀቁ የምልበትም ምክንያት ለዛ ነው። ስለዚህ ያንተን ነጥብ ያስቀንስብሃል። ኤአይ በመጠቀም ፌስ ሪተች ላይ በተለይ ኤአይ መጠቀም ነጥብ ያስቀንስብሃል። ከዛ ውጪ ሌላው ነገሮች አሪፍ ናቸው፣ የሚስተካከል ነገር ነው። በቃ የኤአይ ነገሩን ብታስተካክለው ሞር በጣም አሪፍ ነው። እዚህ ጋር ደግሞ የተጠቀምከው ሞሽን ብለር ባክግራውንዱን ብለር ማድረግ አሪፍ ሆኖ እያለ ግን ደግሞ እዚህ ጋር ያሉትን ያስገባቸውን ኤሌመንቶች በጣም ሞሽን ብለሩን አብዝተህበታልና የፎቶሾፕ አይከኑን ያስገባህበት ሜትድ ማለት ነው። እሷን ብታስተካክላት የተሻለ መሆን ይችላል። ከ10 ለእኔ ከ10 6 ልስጥ። ለምን ፌስ ሪተች ላይ በጣም ስህተት ነው የሰራኸው። በዛ ምክንያት 6 ሰጥቻለሁ። ነገር ግን የሚስተካከል ስራ ነው። ቀጣይ ማን ነው? አብዲ አህመድ ደግሞ አይ ቲንክ በስልክህ ነው የሰራኸው ብዬ አስባለሁ። እና በጣም ዳርክ ሆነ ባክግራውንዱ የተጠቀምከው። ኢቭን ከለሩ ራሱ አልተመሳሰለም ምናምን ነገር ከባክግራውንዱ ጋር። ባክግራውንድ ላይ የሚጠፉ ነገሮች ነበሩ። አሁን እዚህ ጋር ይሄ የሚጠፋ ነው። እነዚህን ነገሮች ጭምር በቃ ቴክስት እና ስትሮክ ብቻ ነው የጨመርክበት። ክሬቲቪቲ የለውም። ያስቀንስብሃል ማለት ነው። ይህን ከ10 ይህንንም 5 ልስጥ። ለምን የሆነ የሞከርከው ነገር ስላለ 5 ልስጥ። ነገር ግን ፎንት አጠቃቀም ምናምን እያንዳንዱ ነገር ቁጭ ማለቱ ይሄ ተምኔል አያስብለውም። ስለዚህ እሱም ቢስተካከል ሞር አሪፍ ነው ብዬ አስባለሁ። ለዛ 5 የሰጠሁት ያው በስልክህን የሰራሁ ብዬ ስለማስብ ነው፣ ስላሰብኩ ነው። ስለዚህ 5። ቀጣይ የሆነ ሳየው አሪፍ ሉክ ሰጥቶኛል። ይሄ ተምኔል የማን ነው? የአብዲ ጸጋዬ። በጣም አሪፍ ተምኔል ነው። ምክንያቱም ፌስ ላይ ያለው ኳሊቲ ምናምን እንዳለ ነው ያስገባከው። የሚቀሩት ነገሮች ምንድናቸው? አቆራረጥ ላይ፣ ሄር ሪፋይን ስታደርግ እና ከለር ባላንስ ባክግራውንድ ላይ ካስገባኸው ጋር ከለር ባላንስ ብታደርገው የተወሰነ አሪፍ ነው። ከዛ ውጪ የፎንት አጠቃቀምህ ሃው ቱ ሜክ ተምኔል የሚለው ፎንት በተምኔል ሳይድ ስታስበው አይታይም እና እሷን ቼክ ብታደርጋት በጣም ሞር አሪፍ ነው። እሱ ቢስተካከል ሞር የተሻለ ነው ብዬ አስባለሁ። በደንብ የሚስተካከል ስራ ነው ይህ ስራ፣ አሪፍ ነው በጣም። ለአንተ ስንት ሰጥቻለሁ መሰለ? 8.5 ሰጥቻለሁ ለአንተ። ለምን? በጣም ብዙ ነገሮቹን አስተካክለ ሰርተሃቸዋል። አይ ቲንክ መጻፍ አለብኝ መሰለኝ አይደለ? እሺ ይሄንን 8.5 ሰጥቻለሁ። ሌላኛው ዲዛይነራችን ደግሞ ማን ነው? አቤኔዘር ሻምበል። በጣም አሪፍ ነው። የተጠቀምከው ፎንት በጣም ተመችቶኛል። ነገር ግን ቱማሽ ዳርክ ሆነ። እኔ አልታይም። ይሄንን እንትን ካደረግከው ካየከው በጣም ዳርክ አድርገከዋል የኔን ፊት እና ባክግራውንድ ላይ የተጠቀምካቸው የገቡት ነገሮች ምናምን እነሱ ቱማች ሻዶ አለ የቴክስቱ ላይ። ቴክስት ያስገባኸው አሪፍ ሆኖ ይሄ ቴክስት አሪፍ ሆኖ ነገር ግን ዳርክ ሳይድ በዛው በጣም እና ፐርፕል መሆኑ ነው አይ ቲንክ ይመስለኛል ዳርክ ያደረገብህ። ወይ ደግሞ የኔን ልብስ ብትቀይረው፣ የኔን ልብስ ከለር ብትቀይረው ሞር ያጎላልሃል ብዬ አስባለሁ ይሄን ተምኔል። ወይ የኔን ልብስ የሆነ ወይ ከቴክስትህ ጋር የሚሄድ ነጭ ወይም ደግሞ ቀይ ነገር ብታደርገው፣ ወይ ሰማያዊ ነገር ብታደርገው ይህንን ተምኔልን ጎላ ያደርግልሃል ብዬ አስባለሁ። መሀል ላይ ስክሪን ውስጥ የከተትከው እንትን ሆኖብሃል፣ ዲስቶርት ሆኖብሃል። ጭምቅ አድርገን ያስገባኸው ያስታውቃል።
እሱም በጣም ዳርክ ሆኗል። አይ ቲንክ አቆራረጥህ ላይ ይሁን አልገባኝም፣ ግን በጣም ዳርክ ሆኗል እሱም። እሺ ላንተም የሚስተካከል ስለሆነ አሪፍ ነው፣ ነገር ግን የሚስተካከል ነገር ስለሆነ 6 ሰጥቻለሁ። ከ10 6 ሰጥቻለሁ። አቤኔዘር ሻምበል የሚስተካከል ስራ ስለሆነ በጣም አሪፍ ነው። እሺ እንቀጥል። ቱማች ኤአይ ፕሊስ በቃ የምትጠቀሙበትን መንገድ አስተካክሉት። ኤአይን ስራችሁን እንዲነጥቅ የምታደርጉት እናንተ ናችሁ። ዲዛይነር ከሆናችሁ ስራችሁን የምታተርፉት እናንተ ናችሁ። ኤአይ እናንተን እንዲያግዝ ነው እንጂ እየተሰራ ያለው የእናንተን ስራ ለመውሰድ አይደለም። ይህንን መረዳት አለባችሁ። ኤአይ የሚወስደው የሰነፉን ስራ ነው። ስለዚህ እናንተ ደግሞ እሱን ተጠቅማችሁ መስራት ትችላላችሁ። ስለዚህ ፌስ ላይ በተለይ ሁሌም እንደምናገረው ፌስ ላይ አትጠቀሙ። በቃ ፌስ ሪተች ላይ አብዛኛውን ጊዜ በእጃችሁ ብትሰሩ ይሻላችኋል እንጂ ኤአይ ቱማች የሰውን ስትራክቸር ያጠፋባቸዋል። ምክንያቱም እኛ የምንጠቀመው ደግሞ ፍሪ የሆኑ ኤአዮች ስለሆኑ እነሱ ደግሞ ለተምኔሎቻችሁ ለዲዛይኖቻችሁ በጣም የሚበላሹ አይነት ዲዛይን ነው የሚያወጣባችሁ። ስለዚህ እሱን በጣም ተጠንቀቁ። ስለዚህ ይህንን አልሰጥም ከ10። ሌሎች ነገሮቹ ራሱ በጣም እንዳለ ሙሉ ለሙሉ ኤአይ ነው እንዳለ የሰራሃቸው እና 4 ሰጥቻለሁ። ግን በርታ፣ የሚስተካከል ነገር ነው። ኤአዩን ተወውና በራስ ለመስራት ሞክር። የተጠቀምከው ከለር የኔን ልብስና አሁን ባክግራውንዱ በጣም ብሌንድ አድርጎብሃል። እሱ ብሌንድ ያደረገብን እንዴት መለየት እንደምትችል በደንብ ታውቀዋለህ። ለምን አሁን የተጠቀምከው ከለር ባክግራውንዱ ሰማያዊ ሆኖ የኔ ልብስ ሰማያዊ ሆኖ ያኔ ምን ያደርጋል? ብሌንድ ያደርግባል። ስለዚህ ባክግራውንዱንና ኦብጀክታችሁን የሚለየው ነገር መኖር አለበት። ስለዚህ ያንን ተጠቀም። ይህንን ከ10 4 ሰጥቻለሁ። የሚስተካከል ነገር ሲኖረው ነው። እሺ ሌላኛው የቅድሙ ስሙን አልተናገርኩም አለ። እሺ አቤኔዘር ይርጋለም ይባላል። የቅድሙ ይሄኛው ነው። አቤኔዘር አስተካክለው አንተም አቤኔዘር ነው። ይህም እሺ የስም ድግግሞሽ አሉ። በአባት ስም ነው የምንለያቸው፣ ግን አቤኔዘር ብሎ ስላስቀመጠው ይህንን አልለየነውም። እሺ አሪፍ ነው። ይህን ደግሞ ያየሁበት ስህተት ምንድን ነው መሰለህ? ካሁን አንደኛ አቆራረጥ ላይ ይጠቀምከውን አይከው ሄር ሪፋይን ስታደርግ የተጠቀምከው ነጭ ይሄ ከታየ ኦልሬዲ የሰራችሁት ስራን በጣም ነው የሚያበላሽባችሁ። ስለዚህ አቆራረጥ ላይ በጣም መጠንቀቅ አለባችሁ። ሌላ ነገሩ አሪፍ ነው ያስገባቸው ነገሮች። ቴክስትህ አይታይም። የቴክስት ከለር የመረጥከው ከለር አይታይም። ዳርክ ስለሆነ ባክግራውንዱን አንተ ቴክስትን ጎላ አድርጎ የሚያሳየው ሌላ ከለር ብትጠቀም ወይ ነጭ ወይ የሆነ ነገር ብትጠቀም ሞር ብሉ ራሱ ሆኖ ፈካ ያለ ብሉ መሆን መቻል አለበት። ለምን ባክግራውንድ ዳርክ ስለሆነ ዳርክ የሆኑ ቀለሞችን ስትጠቀም ቴክስቱ ይጠፋል ማለት ነው። ምክንያቱም ተምኔልን ስታዩት ምንድነው መሆን ያለበት? ራቅ ብሎ የሚታይ ነው። አሁን ስልክ ላይ ሲሆን ምን ላይ ሲሆን አድርጋችሁ ስለሆነ ማሰብ ያለባችሁ። ስልክ ላይ ሲሆን ይህንን ዲዛይን ብለህ ስታስበው በጣም የራቀ ነው ማለት ነው። አይታይም፣ ቴክስቱ ይጠፋል። ስለዚህ እሱን ነገር ብታስተካክል አሪፍ ነው። አንተም እንደ ቅድሙ አቤኔዘር ልብስ ላይ የተጠቀምከው የልብሴን ከለር የቀየርክበት መንገድ በጣም ዳርክ ሆነ። ባክግራውንድ ዳርክ ነው የተጠቀምከው፣ የኔ ልብስ ከለር ዳርክ ነው። ስለዚህ በጣም ደብቆብሃል ዲዛይንን ማለት ነው። ያንን ባታደርግ ሞር የተሻለ ነው ብዬ አስባለሁ። ቴክስቶች እንዳይበዛብህ ምናምን ነገር የተጠቀምከው ሜትድ አሪፍ ነው። ነገር ግን የከለር ጉዳይ ነው ያንተም ችግር እንጂ የዲዛይን ጉዳይ አይደለም። አሪፍ አምጥተዋል። ባክግራውንድህን ሞር ብለር ብታደርገው ባክግራውንዱ ይታያል። እዚህ ጋር ያስገባኸው ባክግራውንድ ይታያል። እሱም ብለር ብታደርገው ሞር ያጎላለ ነበረ ስራን። ስለዚህ አቤኔዘር ይስተካከል ነው። አንተም ከ10 5 ሰጥቻለሁ። የከለር ጉዳይ መስተካከል ስላለበት ማለት ነው። 5 ሰጥቻለሁ። እሺ እንቀጥል። ቱማች ኤአይ ነው። ይህም ምንም ለማመሳሰል የሞከርከው ነገርም ራሱ ያለ አይመስለኝም። አረንጓዴ ነው የተጠቀምከው፣ ብሎ አለ፣ ሬድ አለ። ይህን ዲዛይን ራስህም ስታየው አይ ቲንክ ታስተካክለዋለህ ብዬ አስባለሁ። እና የተጠቀምካቸውን ባክግራውንድ ላይ ቀጥታ የተቆረጡት አቆራረጥ ካየሃቸው ይህንን 4 ነው የምሰጥህ። አቡበከር ጁዋር የሚስተካከል 4 ሰጥቻለሁ። እሺ እንቀጥል። ዋው በጣም አሪፍ፣ በጣም ነው የሚያምረው የዲዛይን ኢቨን ባክግራውንድን እና ልብሱ ተመሳሳይ ሆኖ ራሱ ግን ተለዩታላችሁ። ሰርቶታል፣ ላይቲንግ አለው ምን አለው። ሰው በጣም አሪፍ ነው የሰራው። በጣም አሪፍ
ወድጄዋለሁ። የተወሰነ ብቻ ፀጉር ላይ ብታስተካክለው አቆራረጥ ላይ የምታስተካክላት ነገር ብቻ ነው እቺ ፀጉር ላይ የምናደርጋት እሷ ብቻ አይተካታል። አሁን ዲዛይንን ራቅ አድርገህ ስታየው የተወሰነ የሚረብሽ ነገር ያለው ምኑ ጋር ነው? ፀጉሩ ጋር ነው እንጂ ሌላው ነገር ክሊን ነው። በጣም አሪፍ ስራ ነው የሰራው። አይ ቲንክ ያስገባኸውም ተምኔል አንተ ነው የሰራው ብዬ አስባለሁ። አሪፍ ላይቲንግ ትሰራለህ ምናምን ነገር በጣም አሪፍ ነው። እኔ ወድጄዋለሁ ይሄን ተምኔል። የልብሱን ከለር ብትቀይረው አሁን ለምሳሌ የልብሱን ከለር ይሄን ቢጫውን ብትጠቀም በጣም ያጎላል ነበር የኔን ኢሜጅ። ባክግራውንድ ላይ የተጠቀምከው ከለር ምናምን በጣም አሪፍ ነው። የልብሴ ከለርም አሪፍ ነው እኮ ግን ወይ ባክግራውንዱን ወይ የልብሴን ከለር ግን ብትቀይረው ሞር ያጎላል ነበር። ወይ ባክግራውንዱን ወይ የልብሴን ከለር ቀይረህ ሞክረው እና ላክልኝ። በጣም አሪፍ ዲዛይን ነው ዲዛይን። ከ10 ለአንተም የልብስ ከለሩን ኢቭን የቴክስት አቀማመጥህን በጣም ወድጄዋለሁ። ይህም ፎንት አሪፍ ነው የተጠቀምከው ፎንት በቃ ክሊን ሆኖ የሚታይ ዲዛይን ነው የሰራኸው። ስለዚህ በጣም አሪፍ ስራ ነው የሰራከው። አይ ቲንክ ማን ነው አግናሙ ታምራት፣ አይ ቲንክ ስም ስህተት ካለብኝ ይቅርታ፣ ግን አግናሙ ታምራት ነው መሰለኝ የሚለው። በጣም አሪፍ ስራ ነው የሰራከው። በርታ። ከ10 አንተን 9 ሰጥቻለሁ። 10 ያልሰጠሁበትን ምክንያት ተናግሬያለሁ ብዬ አስባለሁ። የከለር ጉዳይ ብቻ ትንሽ ብሌንድ ያደረገብህን ነገር ብታስተካክላት እና የፀጉር ላይ ሪፋይን የምታደርጋትን ነገር ብታስተካክላት በጣም ቤስት ስራ ነው ይህ ስራ። አሪፍ አንድ ዲዛይን ተገኝቷል። እሺ 2 ተወዳዳሪዎችን አግኝቻለሁ፣ እንመርጣለን። ከዛ ደግሞ እሺ ቀጣይ አላዛር አለማየሁ አሪፍ ነው፣ ነገር ግን የሚረብሽ ነገር አለው። በጣም የሚረብሽ ነገሮች አሉት። ቴክስት እኔ ላይ መግባቱ ምናምን ነገር በጣም ይረብሻል። ከለር በጣም በስቷል። አይ ቲንክ እዚህ ጋር ብሉ አለ፣ እዚህ ጋር ፐርፕል አለ፣ አረንጓዴ አለ፣ የልብሴ ቀይ ከለር አለ። በጣም ቱማች ቴክስት በስቷል። ከኋላ ያሉት ጽሁፎች ምናምን እነሱ ሁሉ ዲዛይንን ደብቀውብሃል። ያስገባከው ኢሜጅ ፌስ ሪተች አልተሰራም፣ አቆራረጥ ችግር አለበት። ሶ ይሄ ዲዛይን ብዙ ይቀረዋል። ቢሰራ በደንብ መስራት ትችላለህ ብዬ አስባለሁ። ከዚህ በላይ መስራት ትችላለህ ብዬ አስባለሁ። ይሄንን ዲዛይን ባክግራውንዱን ቀይረህለት ምናምን የተሻለ አድርገህ መስራት ትችላለህ ብዬ አስባለሁ። ሶ ይህን ዲዛይን ምን ታደርገዋለህ? የምታስተካክለው ባክግራውንዱን ሃይላይት ያደረግከውን ቴክስት ከለር ሃይላይት ያደረግክበት ሬክታንግል ከለሩን ብታስተካክለው ሞር በጣም የተሻለ ነው ብዬ አስባለሁ። ሶ አሪፍ ነው። ግን ከ10 ስንት ልስጥ መሰለህ? 5 ልስጥህ። ለምን ቱማች ከለር በስቷል። አንደኛ ፌስ ሪተች አልተሰራም፣ ያቆራረጥ ችግር አለበት። ሶ ከ10 5 ሰጥቻለሁ። የሚስተካከል ነው። ቀጣይ አንተ ነህ። በጣም አሪፍ ነው። ነገር ግን ያው እንደ ኢትዮጵያ ዳኛ አሪፍ ነው ግን እየተባለ ነው የሚወጣው እና የሚቀሩት ነገሮች አሉ። አይ ቲንክ ከጀርባ ያለውንም ዲዛይን የሰራኸው ራስህ ሰርተኸው መሰለኝ ድጋሚ እና አሪፍ ነው። ግን ደግሞ ቴክስት ላይ ካየኸው ያስቀመጥክበት መንገድ፣ ወንበሩን ያስገባበት ማኒፑሌት ያደረግክበት መንገድ እና ባክግራውንድ ላይ የተጠቀምከው ከለር ክሊን አይደለም። ያስገባኸው ኢሜጅ ላይ እዚህ ጋር ያስገባኸው ኢሜጅ ላይ በጣም ግሎ አደረገና የሆነ ዲዛይንን እንትን አደረገብህ እና ጮክ ያለ ነገር በዛ። እኔ ላይ ደግሞ የተጠቀምከው ከለሮች ምናምን ነገር ፀጉሬ ላይ ያደረግከው ከለር ምናምን በጣም ዳርክ ሆነና ዳርክ ሳይዱ በዛና ለዛ ነው። ያንተም እንደዛው ቴክስት ፎንቶች የሚስተካከሉ እነሱን ብታስተካክላቸው ያንተም አሪፍ ነው ብዬ አስባለሁ። አይ ቲንክ ፌስ ሪተች ሰርተህለታል። አይ ቲንክ አልሰራለትም መሰለኝ። ኤንድ አቆራረጥ ችግር አይከው የአቆራረጥ ችግር አለ። ሶ የአቆራረጥ ችግር በጣም የሚያስቀንስባችሁ ነገር ነው። ለምን አንድ ዲዛይን ብሌንድ እንዲያደርግላችሁ ከባክግራውንዳችሁ ጋር የተወሰነች የአቆራረጥ ችግር ካለበት ብዙ ነገር ነው የሚያበላሽባችሁ። ስለዚህ አንተነህ ከ10 5 ሰጥቻለሁ። አንተንም እንቀጥልሽ። አብዛኞቻችሁ የሞከራችሁት ዲዛይን የተወሰነ ታውቃላችሁ ብዬ ስላሰብኩ ነው እና እኔ እንጃ እናንተ ሬት ታደርጉታላችሁ። እኔ ትክክል ከሆንኩኝ አላውቅም፣ ግን ደግሞ በጣም ቱማች እኔ ላይ የተጠቀምከው ቻፕስቲክ አድርገህበት ይሁን ፈልገህ ይሁን አላውቅም። ብቻ ማን ነው ግን አዩት ተስፋዬ፣ አይ ቲንክ አዩት ሴት ልትሆኝ ትችላለሽ። ለዛ ነው መሰለኝ ሴት ያደረግሽኝ ብዬ ማስበው። ቻፕስቲኩን አንቀብተሽኛል። አየሁት ይሁን አዩት ብቻ ወንድ ይሁን ሴት
ብቻ ዊርድ ነገር አለው። ለእኔ 4 ነው የምሰጠው። 4ም ራሱ ይበዛል። 3.5 ነው የምሰጠው። ለምን በጣም ትልቅ ስህተት ነው የሰራሽው ወይ የሰራኸው። ከንፈሬ ላይ ያለው ነገር አይ ቲንክ ፌስ ሪተች ላይም ኤአይ ተጠቅመሻል ወይም ተጠቅመሃል። ስለዚህ ይህንን ዲዛይን 3.5 ነው የምሰጠው። እስካሁን ዝቅተኛው ዲዛይን አይ ቲንክ መሰለኝ። ኤአይም ተጠቅመሃል፣ ግን ደግሞ ትልልቅ ስህተቶችንም ደግሞ ተሰርቷል። ለዛ በዛ ምክንያት ባክግራውንዱን ግን ብለር ብታደርጊው ወይም ብታደርገው አንድ ወጥ ከለር ዳርክ የሆነ ወጥ ከለር ብትጠቀመው፣ ቀይ ከለሩ በጣም አሪፍ ነው ልብሴ ላይ ቀየርቀው። ግን ፌስ ሪተች ላይ የተጠቀማችሁት ኤአይ ትክክል አይደለም። እሱን በደንብ ቼክ አድርጉት። በስልክም ከሆነ የምትሰሩት የምትጠቀሙትን ኤአይ በጣም መጠንቀቅ አለባችሁ። እሱን በደንብ ቼክ አድርጉ። እሺ፣ ለማንኛውም አዩት 3.5 ሰጥቼሻለሁ ወይም ሰጥቻለሁ። ቀጣይ በኒያስ አሪፍ ነው፣ ግን የሆነ ይሄባም ክሬቲቪቲ ቀነሰብኝ። ምንድነው የሆነ ቁጭ ነገር አለ፣ ሬክታንግል ይሆናል። ቴክስቱ ራሱ የሆነ ያን ያህል ፋንሲ አይደለም ምናምን ነገር ቁጭ ነው ያለው። እሱም ኦልሬዲ የሰጠኋችሁ ኢሜጅ ላይ ብቻ ነው የገባው ማለት ነው። ያቺ ነገር እዚች ጋር የተጠቀምካት የእጅ እንትኗ አሪፍ ናት፣ ግን ደግሞ የሚቀሩት ነገሮች አሉ። እነዚህ ፎቶሾፕ አይከን ያስገባህበት ወይ ውጪ ቢሆኑ ከውጭ ሆኖ ፍሎት ቢያደርጉ ነገር በጣም አሪፍ ነበሩ። ጠረጴዛው ያስገባበት መንገድ አሪፍ ነበር፣ ግን ደግሞ በጣም ብዙ የሚቀሩት ነገሮች አሉ ይህም ዲዛይን። ስለዚህ ከ10 እሺ፣ የሞካከርከው ነገር ስላለ አይ ቲንክ አቆራረጥ ላይ ብዙም ስህተት አላየውም መሰለኝ። አለ ግን ደግሞ ይሻላል። በተለይ ሄር ላይ ያለ እንትን አሪፍ ነው። ስለዚህ ከ10 6 ሰጥቻለሁ። እሺ፣ ይህን ተምኔል በእንደዚህ አይነት ወይ ነበር ያሰብኩት የነበረውም እና እንዳሰብኩት አድርጎ ሰርቶታል ብዬ አስባለሁ። አይ ቲንክ ማንም በረከት እንዳሰብኩት አድርጎ ሰርቶታል ብዬ አስባለሁ። የሚስተካከሉ ነገሮች አሉት። ለምሳሌ አቆራረጥ ላይ አንተም ችግር አለበት። ሄር ሪፋይን ላይ ያለው የአቆራረጥ ችግር እዚህ ከፊት አሪፍ ነበር የሰራከው፣ ወደ ጀርባ ሲሆን ግን አይ ቲንክ ደካመህ መሰለኝ እና እሱ ላይ ቀረዋል የተወሰነ የአቆራረጥ ችግር ላይ ነው። ሌላው ነገር ግን በጣም ክሊን ነው። ፌስ ሪተቹ የሰራበት መንገድ አሪፍ ነው በጣም። ሌላ ነገሩ አሪፍ ነው፣ ተመችቶኛል ይህ ተምኔል። ኦኬ፣ ስለዚህ ይሄ ቴክስት ያስገባበት መንገድ የሆነ ለየት ብናደርገው፣ አሁን ሬድ ስለሆነ የተጠቀምከው ከፊት ያለውም ቴክስት ወይ ሬድ ወይ ብል የለውን ብትጠቀመው ሞር ያጎላልሃል ቴክስትህን። አሁን እዚህ ጋር ቴክስቱን አሁን ያየሁት እንጂ ሞሮን ፎከስ ያደረኩት የነበረው ያኔ ነው። ወይ ደግሞ ቴክስት ባይኖረው ራሱ በጣም አሪፍ ነበር ይህ ተምኔል። እሺ፣ ለማንኛውም 8.5 ሰጥቻለሁ። በምኑ ምክንያት? በአቆራረጥ ምክንያት። እንቀጥላለን። ቢኒያም አሪፍ ዲዛይን ነው፣ ነገር ግን የተጠቀምከው ምንድነው? እዚህም ላይ ደግሞ አንደኛ ፌስ ሪተች አልሰራከውም። ፌስ ሪተች ይቀረዋል፣ በጣም ይቀረዋል ፌስ ሪተች። ሌላው ነገር ምንድነው? ግሪድ አልተጠቀምክም አይ ቲንክ ይመስለኛል። ሌላ ኩላችሁ ግሪድ ነበር ቴሌግራም ቻናል ላይ ከዚህ በፊት ተምኔል ስትሰሩ ግሪድ መጠቀም አለባችሁ። ሴንተር ከሆነ የምትሰሩት ሴንተር ላይ እንዲሆንላችሁ፣ ወይም በግራ በኩል ወይም በቀኝ በኩል ማስቀመጥ ከፈለጋችሁ ግሪድ መጠቀም አለባችሁ። ያንን ግሪድ ተከትላችሁ ነው መስራት ያለባችሁ ብዬ ነበር። አሁን እኔ ይህን ዲዛይን ስታየው እኔ ሴንተር ላይ አይደለሁም፣ ወደዚህ ስፔስ በዝቶብሃል። ያንን ነገር ብታጎላው፣ የኔን ኢሜጅ ጎላ አድርገህ ወደዚህ ጋር የመጣ ብታደርገው ሞር በጣም አሪፍ ነው ብዬ አስባለሁ። የኔ ኢሜጅ ጎላ ብሎ ልክ ላይክ ዲስ አይከው፣ ልክ እንደዚህ ጎላ ነገር አድርገኸው ከዛ በኋላ ያለውን ቴክስት ደግሞ ብታስገባበት፣ ሴንተር ሆኝ እኔ ብታስገባበት ሞር አሪፍ ነው ብዬ አስባለሁ። የተጠቀምከው ከለር፣ ሌሎቹ ነገሮች በጣም አሪፍ ናቸው የሰራቸው ላይቲንጎች። የገባችበት ሜትድ ግን አስተካክላት። በጣም ቶማች ወጣች፣ አስጠጋትና ስልኳ ላይ ብቻ እንድትሆን ማድረግ ትችላለህ እንጂ ሌላው አሪፍ ነው። ክሊን የሆነ ዲዛይን የሰራኸው። ፌስ ሪተቹን አስተካክለው። ለአንተ 7 ሰጠቻለሁ። ሴንተሯን ብቻ አስተካክላት፣ ከዛ ፌስ ሪተች ይቀረዋል። ፌስ ሪተቹን ካየው በጣም ይቀረዋል፣ ምንም አልተነካም ፌስ ሪተች ላይ። እሱን ብታስተካክለው አሪፍ ዲዛይን ነው ብዬ አስባለሁ። እና ከለር ባላንስ ደግሞ ማድረግ ልመዱ። እሺ፣ ከለር ባላንስ በደንብ አድርጉ። ዲዛይናችሁን ከለር ባላንስን ተጠቀሙ። ከታች አለች ፎቶሾፓችሁ ላይ ከለር ባላንስ የምትላለች፣ ከዚህ በፊት አሳይቻችሁ ነበር ላይቭ ሴሽን ላይ። እና ከለር ባላንስን በመጠቀም ባክግራውንዳችሁን እና ፊታችሁን ማመሳሰል ትችላላችሁ። ኤኒቲንግ የተጠቀማችሁትን ባክግራውንድ ማመሳሰል ትችላላችሁ። ስለዚህ እሱን አደራ
በደንብ ተጠንቀቃችሁ ስሩበት። እሺ ስለዚህ ቢኒያም 7 ሰጥቻለሁ። ቢኒያም መብራቱ 7። እሺ ቢኒያም አላዛር የገቡት ነገሮች በዙና ስራህን ደበቀብህ ያስገባሃቸው ነገሮች እና ደግሞ how to make a thumbnail like this ቴክስቱ በዛ። how to make thumbnail ብቻ ነበር የሰጧችሁ። እሱንም ራሱ ከበዛባችሁ አሳጥራችሁ በእናንተ ክሬቲቪቲ መስራት ትችላላችሁ ብያችሁ ነበር። እኔ እንደውም ቱማች በስቶባችኋል ብዬ ነበር። how to make thumbnail ብቻ የሚለው ራሱ በስቷል ብዬ ነበር። አንተ ጨመርክበት። ነገር ግን ቴክስት ሲበዛ ዲዛይናችሁን ይደብቀዋል አንደኛ። ሁለተኛ ደግሞ ቴክስት ሲበዛ ኮምፕሊኬት ያደርገዋል ዲዛይናችሁን፣ በጣም ውስብስብ ያለ ነገር ያደርግባችኋል። ስለዚህ በጣም ተጠንቀቃችሁ መስራት ያለባችሁ ቴክስታችሁን በተቻላችሁ መጠን በጣም ኮምፕሬስ ለማድረግ ሞክሩ። በሾርት ወርድ ለመግለጽ ሞክሩ። ተምኔሎቻችሁን ስትሰሩ በጣም በሾርት ወርድ ለመግለጽ ሞክሩ። ሌላው ግን አሪፍ ነው። ያስገባቸውን ነገሮች ደግሞ ምን ብናደርጋቸው መሰለ ካሪፍ ክሊን የሚሆኑት ብለር ብታደርጋቸው ሞር ክሊን የሆነ ስራ ይሆንልህ ነበር። ባክግራውንድን ብለር አድርገኸዋል። ነገር ግን እዚህ ጋር ያስገባቸው ኤሌመንቶች ማለትም እዚህ የፎቶሾፕ የኢሉስትሬተር አይከኖችን እዚህ ጋር ያስገባቸውን ነገሮች ብለር ብታደርጋቸው ሞር ክሊን ያደርግልህ ነበር። በጣም አሪፍ ነበር የሚያደርግልህ። እነሱን ነገሮች በደንብ አስተካክላቸው። ሌሎቹ ነገሮቹ አሪፍ ናቸው። አንተም እንደ ቀደሙ ዲዛይነር 7 ሰጥቻለሁ ከ10። አስተካክላቸው እነዛን ነገሮች። የተወሰነ ልብስ ለመቀየር ፌስ ሪተች ለማድረግ ምናምን ሞክር። ፌስ ሪተችም ተደጋጋሚ ጊዜ ነግሬያችሁ ነበር እንዴት እንደምትሰሩ ሰራላችኋለሁ በሌላም ቪዲዮ። ስለዚህ አሁን ብዙ ቪዲዮዎችን ስለምሰራላችሁ እዚህ ላይ ሰብስክራይብ አድርጉ። የተለያዩ ቪዲዮዎች ነው የሚመጡት በቻሌንጅም በኮርስም በምንም እያደረግኩኝ ለመቀጠል ሞክራለሁ። ስለዚህ ሰብስክራይብ እያደረጋችሁ ጠብቁኝ ማለት ነው። እንቀጥላለን። እሺ ሌላኛው ቢኒያም አባት ስም አልጠቀሰም። ቢኒያም አይ ቲንክ አሴት ፓክ አለው መሰለኝ። ለምን አልኩኝ? ባክግራውንዱን አሴት ፓክ ላይ አለ። ይሄ ባክግራውንድ አሴት ፓክ ላይ አለ። አሴት ፓኩን መግዛት የምትፈልጉ ሰዎች ሊንኩን ኦልሬዲ ቴሌግራም ቻናል ላይ አስቀምጬላችኋለሁ፣ መግዛት ትችላላችሁ። የተምኔል አሴት ፓክ ነው። ስለዚህ መግዛት የምትፈልጉ ካላችሁ ቴሌግራም ቻናል ላይ ያለላችሁ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄ ልጅ ባክግራውንድ የተጠቀመው አሪፍ ነው፣ ግን ደግሞ ማን ነው ባክግራውንድህንም የደበቀብህ ቴክስት አቀማመጥህም ነው። ከዛ ከለር የሰራህበት መንገድ አይ ቲንክ በስልክ ነው የሰራው ብዬ አስባለሁ። ያንተም ዲዛይን ሞሮን ስልክ ላይ ስትሰሩ ኢሜጁ ትልቅ ይመስላችኋል። ስልክ ላይ ስለሆነች የስልክ ስክሪን ላይ ስለሆነች ያስገባችሁት ኢሜጅ ትልቅ ይመስላችኋል። ነገር ግን ሲወጣና ኤክስፖርት ስታደርጉት ምን ይሆናል? በጣም ትንሽ ሆና ትታያለች ማለት ነው። ያቺ አሁን እዚህ ጋር ያስገባኸው ኢሜጅ እኔ ላይ ገብቷል ቴክስት፣ እኔ አልታይም፣ በጣም አንሻለሁ። ቴክስቱም ፎንቱ ደስ አይልም። አክቹዋሊ አዘሁል ደስ የሚል ዲዛይን አይደለም ማለት ነው። ስለዚህ ያንተንም እንደ ቅድሙ 4 ልስጥ፣ 4 ሰጥቻለሁ። እንቀጥላለን። ብሩክ ብርሃኑ አሪፍ ነው በጣም። ቴክስት በዛ አይ ቲንክ አይደለ? ቴክስት በዝቶበታል የተወሰነ። ሃው ቱ ሜክ ተምኔል ፎር ቢግነር የሚል አለ እዛ ጋ። አዶቤ የሚል አለ እዚህ ውስጥ፣ አዶቤ ፎቶሾፕ የሚል አለ። ከዛ ደግሞ እዚህ ጋር ደግሞ የገቡ ተምኔሎች አሉ፣ እነሱም ቴክስት የራሳቸው አለ። ኮምፕሊኬት ያደርጋል። ይሄ ዲዛይን አሪፍ ሆኖ ነገር ግን እኔ በጣም ርቅ ያለው አይደለ? ያንን አቅርበኸው እንደ ቅድሙ እንዳሳየኋችሁ ዲዛይነር እንደ ቅድሙ አቅርበኸው የኔን ፎንትህን ብትቀይረውና ብታስተካክለው ሾርት ወርድ ብትጠቀም በጣም ክሊን የሆነ ስራ ነው የሰራው። ለምን? ፌስ ሪተቹ በጣም አሪፍ ነው። ፀጉር አቆራረጥ በጣም አሪፍ ነው። የቆረጥክበት መንገድ በጣም አሪፍ ነው የሰራው። ነገር ግን እንዳልኩ ወይ ይሄንን ተምኔል አሁን እዚህ ጋር እንደዚህ ቀረብ አድርገህ ብታየው ይሄ ተምኔል በጣም ክሊን ነው። ስለዚህ እንደዚህ ቀረብ አድርጋችሁ ለማየት ሞክሩ። እሺ ዲዛይን ስትሰሩ በተለይ ተምኔል ላይ ኢሜጃችሁን በደንብ ዙም ማድረግ ልመዱ። ዙም ስታደርጉ በጣም ክሊን ስራ ነው የሚሆነው። እመኑ። ዙም አድርጉት ኢሜጃችሁን፣ አትፍሩት። መቆረጥ ያለበት ይቆረጥ። ዋናው የሰውየው ፊት ብቻ ነው የሚፈለገው። ስለዚህ ዙም አድርጉት እስከመፈለጋችሁ ድረስ። ከዛ ያኔ ስፔስ ስጡት ለቴክስታችሁ፣ እዛ ጋር ማስገባት ብቻ ነው። ክሊን የሆነ ስራ ነው የሚሆንላችሁ። ስለዚህ ያንተም አሁን የደበቀብህ ቴክስት ነው። ከለሮች አሪፍ ነው ያስገባኸው ምናምን ነገር በጣም አሪፍ ናቸው። ነገር ግን የደበቀብህ ምኑ ነው?
የቴክስት በዛበትና ፎንትም በጣም ዊርድ የሆነ ፎንትን የተጠቀምከው እሱን ብታስተካክለው ሞር አሪፍ ነው ብዬ አስባለሁ። በጣም አሪፍ። ስለዚህ ለአንተ ስንት ሰጥቻለሁ? 7.5 ሰጥቻለሁ። ያንቺን ነገር ብታስተካክላት። ፌስ ሪተች አሪፍ ነው በጣም ወድጄዋለሁ። ፌስ ሪተች የሰራበት መንገድ ወድጄዋለሁ። ነገር ግን እንዳልኩክ ያቺን ነገር ብቻ አስተካክላት። የፎንት እና ዙም ብታደርገው ኢሜጅን በደንብ ክሊን ያደርግልህ ነበር ስራህን። እሷን አስተካክላት። ማን ነው? ቦንሳ። ቦንሳ ብዙ ነገሮች አሉት። ቴክስት አገባቡ አሪፍ ነው፣ ግን ደግሞ ቴክስቶቹ ራሱ በጣም የገቡበት መንገድ እና እዩት። አይ ቲንክ አንተም እያየኸው ከሆነ በደንብ ቼክ አድርገው እና እዚህ ጋር የተራራቀ ነገር አለ በየወሩ የሚለው እንደዛ አይባልም። በየወሩ ከሆነ በየወሩ መጠጋጋት አለበት። ከዛ ውጪ ደግሞ ያስገባኸው ኢሜጅ አቆራረጡን በደንብ ቼክ አድርገው። አየከው አቆራረጡ ያለችኝም እቺ ናት። እሷም ተበላሽታ ነው የተቆረጠችው። ነጭ ነጭ አለው እና ፌስ ሪተቹ አሪፍ ነው። አይ ቲንክ ኤአይ ተጠቅመ ከሆነ ግን ደግሞ አልቀየረብህም፣ እንትንን የፌስ እንትንን አልቀየረብህም። ስለዚህ በጣም አሪፍ ነው። አይ ቲንክ ቦንሳ ከዚህ በፊት ላይፍ ሴሽን ላይ የምትገባው ልጅ ከሆንክ ሰምታኛል ማለት ነው። ፌስ ሪተች ላይ ያሉትን ነገሮች በደንብ ቼክ አድርጋቸው ነበር። ቴክስቸሩን አልቀየረብህም፣ ግን አቆራረጥ ላይ አሁንም ችግር አለ ማለት ነው። አቆራረጥ ላይ ካየኸው የሄር ሪፋይን ያደረግከው ምናምን ነገር የአቆራረጥ ኬዝ ነው ያለብህ እንጂ ሌላ ነገሩ በጣም ክሊን የሆነ ስራ ነበር የሰራከው። ባክግራውንዱን ደግሞ ብትቀይረው ሞር ወይ ደግሞ ብለር ብታደርገው። አሁን ይሄ ፉል ኢሜጅ ነው። ፉል ኢሜጅ ሆነና ቴክስት ብቻ ገባበት። ገባ አይደለ? እንደዛ ነው የሆነው። እንደዛ ከሚሆን ያንተ ክሬቲቪቲ እንድትጨምረው ባክግራውንዱን ቀይሬው እንዴት ከሱ ጋር አመሳስየው ልሰራው እችላለሁ። ወደምትፈልገው ባክግራውንድ መቀየር ትችላለህ። ከዛ በኋላ ግን ደግሞ ከባክግራውንድ ጋር ደግሞ ኢሜጅን ማመሳሰል አለብህ። አሁን እዚህ ጋር ግን ባክግራውንዱን ቀይረኸዋል በተወሰነ መንገድ። አይ ቲንክ ኤአይ መሰለኝ የቀየረልህ። እዛው ነው ያሉት እንትኖቹ፣ ግን ወደ ተወሰነ ነገር ነው የተቀየረው። ያንን ግን ብለር ብታደርገው ሞር የተሻለ ያደርግልህ ነበር ስራክን። እሺ ያንተ ክሊን ስለሆነ ብቻ 5 ሰጥቻለሁ። እሺ የዳግም መኮንን ደግሞ ምንድን ነው? አንደኛ የተወሰነ ክሬቲቪቲ ብትጨምርበት አሪፍ ነው ብዬ አስባለሁ። የተወሰነ ክሬቲቪቲ ማለትም አሁን የልብሴን ከለር ብትቀይረው፣ ፎንት ያስገባው ፎንት ቴክስቱ ላይ ሞር በደንብ ክሬቲቭ መሆን ትችል ነበር እንደ ሌሎቹ። አንተም ደግሞ ያለብህ ሌላ ችግሩ ምንድን ነው? አቆራረጥ ላይ ነው። አይ ቲንክ የብዙዎቻችሁ ፎከስ የማሰጡት ነገር ቢኖር የአቆራረጥ ላይ ነው። አቆራረጥ ደግሞ በጣም ፎከስ የሚፈልግ ነገር ነው። አቆራረጣችሁ ካልተስተካከለ ምንም ዲዛይናችሁ ላያምርም። ስለዚህ የሚረብሸው ነገር ያንተም አቆራረጠ ይረብሻል። ባክግራውንድህን ግን በደንብ ብለር አድርገኸው የተወሰነ ላይት ሰተኸው ከጀርባው የልብሴን ከለር ብትቀይረው ሞር ክሊን የሆነ ስራ ነበር የሚሆንልህ። ክሊን የሆነ ስራ ነበር የሚሆንልህ። ባክግራውንዱን በደንብ ብለር አድርገው ከዛ የተወሰነ ላይት ማለትም ከፈለክ ከነዚህ ቦታ ጋር መጠቀም ትችላለህ። ላይቱን ይህንን ዳርክ አድርገኸው ላይቱን ከዚህ ወስደህ ከጀርባዬ ኦሬንጅ ላይት መስጠት ማለት ነው። እሱን ብታደርግበትና የኔን ልብስ ከለር ብትቀይረው ሞር ጎላ ያደርግልህ ነበር። ስለዚህ ዳግም እነሱን ነገሮች አስተካክል። 6 ልስጥሽ ወይ 5.5 ልስጥ። ያቆራረጥ ኬስ ስላለበት 5.5። ኤአይ አክቹዋሊ ኤአይ ነው አውቀዋለሁ ይህን ዲዛይን። ስለዚህ እሱን ሪፈራንስ ሰጠኸው፣ የኔን ኢሜጅ ሰጠኸው፣ ከዛ በኋላ ሰጠህ ማለት ነው ኤአይ። አይ ቲንክ ያደረግከው ነገር አንተ ብዬ ማስበው ኢሜጁን ከተሃል፣ የፎቶሾፕ ኢሜጁን ከተሃል፣ የኔን ዲዛይን እሱን ራሱ ያስገባኸው እዚች ጋር ነው። እዚች ጋር አስገብተሃታል። እንደኔ እንደዚህ ባትጠቀሙ። ለምን ኤአይ እንዳልኳችሁ የተሰጣችሁን ስራ የሚያግዛችሁ እንጂ ፉል ለኤአይ አትስጡት። ያኔ ኦሬዲ ኤአይ ስራችሁን ነጥቋችኋል ማለት ይቻላል። ለምን ሰጥታችሁታል ስራችሁን በቃ ሙሉ ለሙሉ። ነገር ግን ኤአይ የምትፈልጉትን ነገር ወደ የምትፈልጉት ነገር እንዲቀይርላችሁ ብቻ አድርጉ እንጂ ሙሉ ለሙሉ ለኤአይ ሰጣችሁት ማለት እናንተ ዲዛይነር አይደላችሁ፣ ፕሮምፕት ጀነሬተር ናችሁ። በቃ ታክል ያቆራረጥ ላይ ደግሞ ያንተ ጋር
የተወሰነ አለ አንተም ጋር አቆራረጥ ችግር። ነገር ግን ሌሎቹ ነገሮች አሪፍ ናቸው። ኤአይ ግን ቱማች በመጠቀም ብቻ ሊቀንስብህ ነው። አይ ቲንክ ፌስ ላይ ግን የተጠቀምክ አይመስለኝም። ሀው የሚለው በጣም አሪፍ ነው። ሾርት ነው የተጠቀምከው። ለምን የሚስተካከሉ ነገሮች በደንብ አሉት። ስራው አሪፍ ነው። ነገር ግን ከህጎቹ አንዱ ኤአይ ስትጠቀሙ የምትጠቀሙበትን መንገድ አስተካክሉት ነው። ስለዚህ ያንተም ደግሞ የተጠቀምክበት መንገድ ነው እንጂ አሪፍ ነበረ ስራዎችክ። እዚህ ጋር ያስገባኸው አቆራረጥ አየከው። እዚህ ጋር የፔኑ ያስገባህበት አቆራረጥ ደብል አለው። ሱስ ሁሉ በደንብ ያስቀንስብሃል። እዚህ ጋር እነሱን ነገሮች ብቻ አስተካክላቸውና አሪፍ ነው የሚሆንልህ ብዬ አስባለሁ። የተምኔል አሪፍ ማድረግ ትችላለህ፣ በደንብ ታደርገዋለህ። ይህንን ካደረግከው እነዚህ ነገሮች ካስተካከልካቸው፣ ምክንያቱም የተገጣጠሙ ነገሮችንም እያየው ስለሆነ በደንብ ደግሞ ፎከስ ብታደርግበት በደንብ መሰራት የሚችል ነው ብዬ አስባለሁ። ስለዚህ እሱን ፎከስ አድርገህ ስራው። ሌላው ነገር አሪፍ ነው። ሶ ለአንተ ብቻ 7 ልስጥሽ። ምክንያቱም ፌስ ሪተች ላይ የራሴን የተጠቀምከው ብዬ ስላሰብኩ ነው። ከአንገት በታች ነው ኤአዩን የተጠቀምከው ብዬ አሰብኩኝ። እዚህ ጋርም ሳየው ምናምን ነገር ከአንገት በታች ነው የተጠቀምከው። ነገር ግን አንገት ያስገባህበት መንገድ ነው አይ ቲንክ ኤአይ ያስመሰለብህ በደንብ እንጂ ማኒፕሌሽን እንደሰራኸው ያስታውቃል። ስለዚህ እነሱ ነገሮች ግን ቢስተካከሉ በጣም አሪፍ ነው። ይሄ ዲዛይናውን ይረብሻል። ምኑ ይረብሻል? አቆራረጡ። እስካሁን ድረስ እያየን ያለነው ነገር ቢኖር የብዙዎቻችሁ ችግር ያየሁት የአቆራረጥ ችግር ነው። እሱንም አይ ቲንክ መስራት አለብኝ ብዬ አስባለሁ። አቆራረጥ ላይ ስትጠቀሙ ሞር ፕሮፌሽናል የሚያደርጋችሁ አቆራረጣችሁ ነው። አለቀ። ሌላ ምንም ማለት ነው። አቆራረጣችሁ ከተስተካከለ ኢቭን የፈለጋችሁትን ባክግራውንድ ብታስገቡበት ባክግራውንዳችሁ ክሊን እየሆነ ነው የሚመጣው። በቃ ከእናንተ ጋር ካስገባችሁት ኢሜጅ ጋር ብሌንድ እያደረገላችሁ ነው የሚመጣው። ስለዚህ አቆራረጣችሁን በጣም አስተካክሉ። አሁን ያንተም አሪፍ ነው፣ ነገር ግን ፌስ ሪተቹን አልሰራኸውም። አይንና ጥርሱን ግን ሰርተዋል። ከሱ ይልቅ ግን ፌስ ሪተቹን ብትሰራው ሞር ክሊን ነበር። ሌላው ባክግራውንድ ላይ ያስገባቸው ነገሮች ግን አሪፍ ናቸው፣ ተመችቶኛል። ተምኔል ሴክሬት ይሁን አሪፍ ነው፣ ነገር ግን እሺ ወደ አንተ ወርድ ቀይረኸዋል ብዬ አስባለሁ። ተምኔል ሴክሬት የሚለውን እሺ ይሁን። የተሰጠ ታይትልም ለነገሩ አውቶሜክ ተምኔል ስለሆነ ችግር የለውም። ስለዚህ ተምኔል ሴክሬት እሱ አሪፍ ነው፣ ነገር ግን እኔን ያስገባበት መንገድና አቆራረጥ ነው ትልቁ ችግር። ኤንድ ፌስ ሪተች ነው የዚህ ችግሩ። ስለዚህ እሱን አስተካክላቸው። 6.5 ሰጥቻለሁ። እሺ ማን? ዳግማዊ ካሳሁን ነው የሚባለው። እሺ እንቀጥላለን። ኧረ አይ ልታስነጥቁን ነው አሁን። በቃ ስራችንን ልትሰጡት ነው። በቃ ማን ነው እንደዚህ አይነት ኤአይ ራሱ አልቀረም እንዴ? ምን ሆናችሁ? ማን ነው? ዳዊት ፍቃዱ በቃ ኤአይ ቀምተዋል። ለምን ፉል ኤአይ ነው የተጠቀምከው? ከዚህ ይልቅ ኢሜጅ የኔን ብቻ አስገብተህ ብትልክልኝ ይሻላል። ለምን አይተኸዋል? ካርቶን ፊት አድርጎኛል በጣም። እንደዚህ አይነት ኤአይ የሚጠቅማችሁ ምን ሲሆን ነው? ከዚህ በፊት ላይቭ ሴሽን ላይ ነግሬያችሁ ነበር። እንደዚህ አይነት ኤአይዎች የሚጠቅሟችሁ የውጭ ክላይንት ይኖራችሁ ነው፣ ወይም ደግሞ ነጮች ፈረንጆች የምንላቸው አለ አይደለ? የእነሱ ስኪናቸው ኦልሬዲ ስሙዝ ነው። ገባችሁ አይደለ? ስለዚህ የተወሰነ እንደዚህ አይነት ነገር ብታደርጉትም ኦልሬዲ ሪል ቴክስቸር ነው የሚመስለው፣ ቆዳቸው ነው የሚመስለው። አሁን ያንተ የእነሱን እራሱ አልመሰለም። አይኔ ካርቶን ነው፣ ከንፈሬ ጥርሴ ካርቶን ነው። ቱማች ሆነ። እንደዛ መሆን የለበትም። የእኛ ደግሞ የብላኮች ወይም ደግሞ የኛ ኢትዮጵያውያን ምናምን ከሆነ ደግሞ የምትሰሩት እንደዛ ሲሆን ደግሞ ምን መሆን አለበት? ቴክስቸር አለው የኛ ፊት። የሀበሻም ወይ የብላክ አፍሪካኖች ምናምን ካያችሁ ወይም ኢትዮጵያውያን ቴክስቸር አለው ፊታችን፣ ቴክስቸር አለው። ስለዚህ ያንን ቴክስቸር አጣ ማለት ወይም በጣም ስሙዛ ሆነ ማለት በጣም ተቀየረ ያ ሰውዬ ማለት ነው። ያንን ለመጠበቅ ነው ፌስ ሪተች ስትሰሩ በሂሊንግ ብረሽ የተወሰኑ ዶቶችን ብቻ የምታጠፉት። ያኔ ሲሆን ሞር ክሊን ይሆናል ማለት ነው። ስለዚህ ያንተ አሁን
በጣም ነው ሙሉ ለሙሉ ነው ኤአይ የሰጠው ብዬ ነው ማስበው። ለምን የተጠቀምከው ማኒፕሌሽን የተጠቀምከው እንትን በጣም ይውርድ ናቸው። 3 ነው ምሰጥ 3 ለምን ፉል ኤአይ ነው የሰራህበት። ስለዚህ 3 ሰጥቻለሁ። ማን ዳዊት ፍቃዱ ሚስተካከል ስለሆነ ግን አስተካክለው። አክቹዋሊ ይሄ ሚስተካከል አይደለም የሚተው ነው። ይህንን ተወውና የራስህን ሰርተህ ግን ላክልኝ። እሱን ብታስተካክል ይሻላል እንጂ ለኤአይ ሰጥተኸው ምንም አይጠቅምም። ስለዚህ እሱን አስተካክልና ላክልኝ፣ ቼክ አደርገዋለሁ። እሺ አሁንም ዳዊት ሲሳይ ያንተም እንደዛው ኤአይ እባካችሁ ኤአይን የምትጠቀሙበትን መንገድ በደንብ አስተካክሉት። ምንም ሬት አላደርግም ይሄንን በቃ 3 ለምን የተጠቀምከውን ቀደም ስለተናገርኩት ተመሳሳይ አይነት ስራ ስለሆነ ያንተንም ከ10 3 ሰጥቻለሁ። ዳዊት ሲሳይ ደሳለኝ ፍቃዱ አሪፍ ነው። ግን ይሄኛው ደግሞ የሚረብሸው ምን እንደሆነ ታውቃለህ? አንደኛ አይ ቲንክ የእንትንም ሳይዝ ራሱ አይደለም የተምኔል ሳይዝ አይደለም የሰራኸው ሳይዝ የሰራኸው የተምኔል ሳይዝ አይደለም፣ በጣም አጥሯል። እና እሱን አስተካክለው። ይሄ ኦልሬዲ ተምኔል አይደለም የተምኔል ሳይዝ ስላልሆነ ማለት ነው። ሁለተኛ ቴክስት ያስገባኸው በጣም ግሊች ስላደረገ ኦልሬዲ አይታይም። በጣም ብራይት ሆነ የሆነ ባክግራውንዱ ዳርክ ቢሆን ኖሮ አሪፍ ነው። ግን ይሄውን ሁሉም ነገር ብልጭ ብሏል። ሁሉም ነገር አለ ውጪ ነው ያለው። ስለዚህ ምኑንም ለይታ አታየውም። ቴክስት አላይመንቱን ካየኸው ዝብርቅርቅ ያለ ነው። ሃው ቱ ሜክ ተምኔል የሚል አለ፣ ዝብርቅርቅ ያለ ነው። አቀማመጡ አያምርም። ብዙ ዊርድ ነገሮች አሉት እዚህ ተምኔል ላይ ከካንቫስ ሳይዝስ ጀምሮ ማለት ነው። የከፈትከው ሳይዝ የተምኔል ሳይዝ አይደለም። ያስቀመጥከው ቴክስት ትክክል አይደለም አላይመንቱ። 3ኛ የሰጠውን ኢሜጅ ዳይሬክትሊ ነው ያስገባው። ባክግራውንድ አልቀየርክለትም፣ ፌስ ሪተችም አልሰራለትም። ቁጭ ነው ያደረግከው ማለት ነው። በስልክህም ሰርተኸውም ከሆነ ከዚህ በላይ መስራት ይቻላል። ስለዚህ ለአንተም ስንት ሰጥቻለሁ? 4 ምክንያቱም ካንቫስ ሳይዙ ትክክል ስላልሆነ ማለት ነው። ይሄ ካንቫስ ሳይዝ የተምኔል ሳይዝ አይደለም ያስታውቃል። ስለዚህ ይሄ ደግሞ ማለት ተምኔል ሆኖ ሊወጣ አይችልም ማለት ነው። ኦልሬዲ ሪጀክት ነው የሚደረግበት። ስለዚህ ይሄ 4 እንቀጥላለን። እሺ እንባንቆም ነው መሰለኝ የሚለው ከተሳሳትኩ እያረማችኝ። እንባንቆም ኮስቴ አይ ቲንክ። እሺ ብቻ እዚህኛው ዲዛይን ላይ ደግሞ ቱማሽ ቴክስት፣ አንድ ተምኔል ላይ ቱማሽ ቴክስት ነው ያስገባቸው። ግራና ቀኝ ያሉት ተምኔሎች እነሱ አልነበሩም ጎላ ማለት የነበረባቸው። የኔ ኢሜጅ ጎላ ማለት ይችላል። ፍሪ ስፔስ በጣም አለክ ወይም አለሽ አላቅም፣ ሴት ከሆንሽ ፍሪ ስፔስ በደንብ አለ። ዙም ማድረግ ትችላለህ። ከዛ ውጪ ደግሞ የልብሴ የተጠቀምከው ወይም የተጠቀምሽው ከለር አያምርም ከባክግራውንዱ ወይም ደግሞ ከተጠቀምከው ግራና ቀኝ ከተጠቀምሽው ከለር ጋር አይሄድም። እሱ ቢስተካከል አሪፍ ይሆናል ብዬ አስባለሁ። ኤንድ ግሪን እና ሬዱን የተጠቀምክበት ግሎ በጣም ሻርፕ አለው። ግሎ አይደለም ስማርት ኦብጀክት ሆኗል እና እሱ ቢስተካከል በጣም አሪፍ ነው። ፌስ ላይ ኳሊቲ ቀንሷል፣ አቆራረጥ ላይ። ለማንኛውም 5 እንቀጥላለን። ኢዮብ ብርሃኑ፣ እኔ እንደዚህ አይነት ተምኔል አልሰጧችሁ። ከተሰጠህ ውጪ ነው የሰራው። ፎሬክስ አይደለም፣ ሃው ቱ ሜክ መኒ አይደለም፣ ሃው ቱ ሜክ ተምኔል የሚል ነው የሰጧችሁ። ስለዚህ ይሄ ለምን እንደላክልን አላቅም። ከተሰጣችሁ ሩል ውጪ ነው የሰራው። ነገር ግን እንዲሁ ኮመንት ስጠኝ ካልከኝ ኦልሬዲ ይህንን ሬት አላደርገውም። ለምን እኔ አሁን እንደ ክላይንት ከሆነ የምጠይቀኝ የሰጠውህን ስራ አይደለም ይሰራልኝ። ስለዚህ ምንም ሬት ላደርገውም ልቀበልም አልችልም። ነገር ግን ስራዬን እንደ ዲዛይነር ብቻ ቼክ አድርግልኝ ካልከኝ ከለር ላይ የሚስተካከል ነገር አለው። ላይቲንግ የተጠቀምከው ላይቲንግ በጣም ሻርፕ ነው። ድፍን ያለ ላይቲንግ ነው ያለው። እሱን ማስተካከል አለብህ። ገንዘብ የገባበት ወይ ትክክል አይደለም።
ባክግራውንድህም እንደዛው ብለር አይደለም፣ ብለር መሆን አለበት ባክግራውንድህን ብለር አድርገው ላይቲንግን አስተካክለው ያስገባቸው ነገሮች አብዛኛው ነገሮች የሚስተካከል ነገር ነው ያለው። ሶ እኔ ሬት አላደርገውም ይሄንን ተምኔል። ኔክስት እሺ፣ ይሄ ደግሞ ምን ሆነ ፍንድት አለ የሆነ አለ አይደለ በጣም ብራይት ሆነና የሆነ ሁሉም ነገር አንድ ላይ ነው እየጮኸ ያለው ነው። በቃ የሆነ በጣም ብራይት ሆነና የትኛውን ከየትኛው እንደምትለዩት አታውቁም። የትኛው ከለሩ አለ ሙሉ የቲሙ ከለር ፒንክ ነው። ልብሴ ፒንክ ነው። የተጠቀምከው ግራዲየንት ፒንክ ነው። ስለዚህ የሆነ ሁሉም ነገር ጮኋል። ይህንን ምንም ከሳብጀክቱንና ባክግራውንዱን የምትለየው ነገር አለ። ነገር ግን ይህንን ተምኔል ምን አድርገህ ቤስት ማድረግ ትችላለህ ብትለኝ ባክግራውንድን ዳርክ ብታደርገው። ማለትም አሁን ባክግራውንድ ያስገባቸው ተምኔሎች አሉ አይደለ? እሱ ጋር ጥቁር አድርገኸው ማለትም ጥቁር ሶሊድ ከለር አድርገህበት ኦፓሲቲውን ብቀንሰው የተወሰኑ ይታያሉ ዲዛይኖቹ። እነሱ ላይ ግሎ ያደረግከው ከጀርቤ ያለው ግሎ ምናምን እንዳለ ሆኖ እሱም ብቻ ዳርክ ብታደርገው በጣም ክሊን ስራ ይሆናል። ከፊት ያደረግከውን ግራዲየንትም ጥቁር ብታደርገው ማለት ነው። እሱ ይስተካከል አሪፍ ይሆናል። ሌላ ነገሩ አይ ቲንክ አሪፍ ነው። አቆራረጡ ምናምን ነገር አሪፍ ነው። የተጠቀምከውም ኤአይ ይሻላል። እሺ ለማንኛውም 5 ልስጥክ ኦር 4 ላድርገው። ለምን በጣም ጮክ ብሏል እና የሆነ የሚረብሽ ነገር አለው። እሺ ቀጣይ ሌላኛው ኢዮብ፣ የቅድሙም ኢዮብ ታሪኩ ነው የሚባለው። እሺ ቀጣይ ደግሞ ሌላኛው ኢዮብ ነው፣ የአባት ስም የለም። እሺ ኢዮብ ክሊን ነው መሆኑ ደስ ብሎኛል። ግን ዙም ብታደርገው የኔን ኢሜጅ በጣም ቤስት ነበር። ይህን ኢሜጅ የኔን ብቻ በጣም ዙም ብታደርገው በጣም ክሊን ይሆንልህ ነበር። እሱ ቢስተካከል በጣም አሪፍ ነው። እሺ ስለዚህ እሷን እናስተካክላት። ሌላ ነገሩ ክሊን ስለሆነ የተወሰነ አቆራረጥ ነገር አለው፣ ግን ክሊን ስለሆነ ክሊን መሆኑ ተመችቶኛል። ክሊን መሆኑን ወድጄዋለሁ። ግን የሚቀረህ ዙም ማድረግ ነው የሚቀረህ። እሱን አስተካክለው 7.5። የሰጧችሁን ኢሜጅ ተጠቀሙት እንጂ የሰጠው ኢሜጅ አሁን ማን ነው? ፈይሰል ኤአይ ነው የተጠቀምከው። ዲዛይነር መሆን ከፈለክ ግን በራስህ ስራው። በቃ ይህንን ዲዛይን በራስህ ስራው። እንደገና ስራቸው እንዳለ ፉል ኤአይ ነው። ምክንያቱም እነዚህ ስራዎች የኔ አይደሉም። አይከው እነዚህ ስራዎች ሙሉ ኤአይ ናቸው ያደረግከው። ስለሞከርክና ስለተወዳደርክ አንድ ለምን በጣም ያናደድ ነገር ነው ያደረግከው። ፉል ኤአይ ነው። ዲዛይነር መሆን ከፈለክ ፉል ኤአይ አትጠቀም። ፍቅር በዛብህ። ይሄ ከተመቸኝ ነገር ስናገር ቴክስት አልተጠቀመ። ያስገባው ኦሬዲ ሲቲአር ኢምፕሬሽን ብቻ ነው ያስገባው። ሶ ምን እንደሆነ ያስታውቃል ማለት ነው። ተምኔል ነው። እዛ ጋር ደግሞ ፒሲው ላይ ደግሞ ተምኔል አስገብቷል። ስለዚህ ይሄ ዲዛይን ስለምን እንደሚያወራ ቪዲዮ ኦሬዲ ገልጾታል በራሱ መንገድ ማለት ነው። ወይም በራሷ መንገድ ፍቅር በራሱ ወይም በራሷ መንገድ በጣም ገልጸዋለች። አሪፍ ነው። የሚስተካከለው ነገር ደግሞ ምንድን ነው? ፌስ ላይ የሚስተካከል ነገር አለው። ማለትም ይሄ ብራይትነሱ በጣም ብራይት ሆነና የፌሱን እንትን ደበቀው። ስለዚህ ፌሱን የተወሰነ ብራይትነሱ ቢቀነስለት ይሄ ስራ በጣም ቤስት ስራ ነበር የሚሆነው። እንደዚህ ነው ያልኳችሁ። ዙም መሆኑ የሚጠቅመው ይሄ ነው። አሁን ይሄ ዲዛይን ዙም መሆኑ በጣም አሳምሮታል ወይም ደግሞ ክሊን አድርጎታል። ስለዚህ ክሊን አድርጉ፣ ስራችሁን ዙም አድርጉና አትፍሩት። በደንብ ዙም አድርጉት። ኦብጀክታችሁ እስከሚታይ ድረስ ዙም አድርጉት። ስለዚህ በጣም አሪፍ ነው። እሺ እንቀጥላለን። 7.5 ለላይቱ 7.5 ሰጥቻለሁ። ጌት ያውቃል። ይሄ ደግሞ ምንድነው የሚጎለው መሰለ? ኳሊቲ። የሰጧችሁ ኢሜጅ ኳሊቲ አለው። ከኢሜጁ ነው እንዳትለይ ማለት ነው። ስለዚህ ታስገቡት ወይም ደግሞ ኤክስፖርት ያደረክበት መንገድም ሊሆን ይችላል፣ አላቅም። ሌሎቹ ነገሮች እንዳለ አሪፍ ሆነው ነገር ግን ኳሊቲው የኢሜጁ ኳሊቲ አሁን እዚህ ጋር እንዳስገባው ይሄ ኢሜጅ የኔ ዙም ሆኖ
ላይክ እንደዚህ ቢሆን በቃ ተምኔሉን ያሳምርልህ ነበር። ዙም አድርገውና ይህንን ው እና ባክግራውንድን ብለር አድርገው እንዲለይልህ ባክግራውንድን ብለር አድርገው። ሌላው ነገር ግን አሪፍ ነው። ከዛ ሌላኛው ደግሞ ነገር ቴክስት ምናምን ያስቀመጥክበት መንገድ አሪፍ ነው። ከለሩ ምናምን ነገር አሪፍ ነው፣ በጣም አሪፍ ነው። እሱ ተመችቶኛል። ስለዚህ 6.5 ሰጥቻለሁ። ይሄ ዲዛይን በቪዲዮ መልክም ተሰርቶ አይቼዋለሁ። አይ ቲንክ ይሄን ዲዛይን የሰራው ልጅ በቪዲዮ መልክም ሰርተ አይቻለሁ እና አይ ዋዝ ኤክስፔክት በጣም ቱማች ጠብቄ ነበረ እና ሁሉም ነገር ቁጭ አለ። ካየከው የቆረጥከው አቆራረጥ ጠረጴዛውን የተቆረጠው ኢቭን ማኒፑሌት አድርገኸው አላስገባኸው፣ ሌላ ኢሜጅ አምጥተህ አላስገባክም። ስለዚህ እሱን ብታስተካክለው፣ ወንበሩ በጣም ቱማች ተለቀ። ገባ አይደለ? በስልክ ምናምን መጀመሪያ ያየሁት የነበረው ይህንን ዲዛይን በካሩሴል ፖስት ነበር እና በስልክ የተሰራ ስለመሰለኝ ነበር ያለፍኩት። ነገር ግን ቪዲዮ ክንሳየው በፒሲ ነው የሰራከው። እሱን በምን ታስተካክለዋለህ መሰለህ? ኦልሬዲ ማመጣጠን ትችላለህ። ይሄ ወንበር የተቀመጥኩበት ወንበር ከኔ አይበልጥም ካየከው አይደለ? በቃ ዲዛይነር ከሆናችሁ በአይናችሁ አመጣጥኑት። የሚመጡትን እንትኖች በአይናችሁ አመጣጥናችሁ ማኒፑሌት ለማድረግ። ከዛ ውጪ ባክግራውንድን ደግሞ ብለር ብታደርገው ሞር የተሻለ ነበረ። ስለዚህ ያንተን 5 ሰጥቻለሁ። ለምን? በጣም ብዙ ነገር ይቀረዋል። ፌስ ሪተች መሰራት አለበት፣ ዙም መደረግ አለበት። ይሄ ኢሜጅን እንደዚህ ዙም ማድረግ አለብህ። ዙም አድርገው ማየት መቻል አለብህ። አያት አሪፍ ዲዛይን ነው። ይሄም አሪፍ ዲዛይን ነው፣ ተመችቶኛል። ምክንያቱም ላይቲንጉ ምናምን ነገር በራስ ወይም በራስሽ መሰለኝ የሰራሹ ነው። ዋው አሪፍ ነው፣ ላይቲንጉ አሪፍ ነው። ቱማች መሆኑ ነገር የተወሰነ፣ ምክንያቱም አሁን ይሄ ላይት ሲመጣ ኬት ነው የመጣው የሚል ጥያቄ ይመጣል። ላይቱ ኬት መጣ? ወይ ባክግራውንድ ላይ መግባት አለበት ላይት፣ ወይ ከዚህ መምጣት አለበት ላይት። ላይት የገባበት ኬት መጥቶ ነው ላይቱ? እሱን ማሰብ መቻል አለበት። ስለዚህ ባክግራውንዱን ምን ታደርገዋለህ? ይህንን ዲዛይን ለማስተካከል ባክግራውንዱን ብለር አድርገኸው ከዛ ወይም ሀያት አይ ቲንክ ወይ ወንድ ወይ ሴት ብቻ አድርገሽው ላይት ማድረግ፣ የተወሰነ ላይት ወይ ከፊት ወይ ደግሞ ከጀርባው ላይት ማድረግ፣ ግሪን ላይት ሃይላይት የተጠቀምከውን ወይም የተጠቀምሽውን ላይት ማድረግ ማለት ነው። ስለዚህ በእንደዛ መንገድ ይስተካከላል ይህ ዲዛይን። ሌላው ነገሩ ግን ጸዴ ነው። ፌስ ሪተችም አይ ቲንክ ያለው ግን ደግሞ ይሻላል። የተወሰኑ ግን ዶቶችን በሂሊንግ ብረሽ ብታጠፋ ወይም ብታጠፊው በጣም ክሊን ነው የሚሆነው። ሌላው ቴክስት የገባበት መንገድ አልተመቸኝም። የተሻለ ከዚህ የተሻለ ማድረግ ትችላለህ ወይም ትችያለሽ። ከፊት ማድረግ እዚህ ጋር ሌላ ተምኔል ጨምረሽ እዚህ ጋር ቴክስቱ ቢመጣ ሞር ያምራል። እዚህ ጋር ሌላ አንድ የተሰራ ተምኔል እዚህ ጋር እንደዚሁ በሬክታንግል አስገብተሽ ከፊት ግን ቴክስት ማድረግ። ቴክስቱን ደግሞ ክሊን የሆነ ቴክስት ወይ ሾርት የሆነ ወርድ ሊሆን ይችላል፣ ወይም ደግሞ የተሰጠውን ቴክስት በዲዛይነር አይን ስታዩት አላይመንቱን ጠብቃችሁ አስተካክላችሁ መስራት ትችላላችሁ። ስለዚህ ቴክስት የገባበት መንገድ አልተመቸኝም። ለዚህ ዲዛይን 7.5 8 እስካሁን እየገባ አይደለም። ሄኖክ አሪፍ ዲዛይን ነው። ይሄም ግን የተወሰነ የሚቀሩት ነገሮች አሉ። ምንድናቸው? ሻዶ ያስገባከው ስክሪን ሻዶ ይኖረዋል። መቼስ ሲወጣ አይደለ ሪያሊስቲክ ለማስመሰል ሻዶ መኖር አለበት። ከዛ ውጪ የሰጠውክን ኢሜጅ ዳይሬክት ነው ያስገባው። የሰጠው ኢሜጅ ላይ ያቺን ብቻ ነው ያደረካትና ፎቶሾፕ ከተትክበት አውቶሜቲክ ተምኔል አደረከው። ሰው ከ10 5 ሰጥቻለሁ፣ ሌሎች ክሬቲቪቲዎች ስለሌለበት ማለት ነው። ኤአይ ነው ይሄም። ስለዚህ 3 ነው የምሰጠው። ጉድፈላ እኔን ኢሜጅ አልሰጧችሁ። ይህ ኢሜጅ በራሴ የሰራው ነው። ሬት አላደርገውም ይሄንን ተምኔል። ሄዋን ነው የሚለው። ስለዚህ ሳተፍሽ አንድ ብዙ ነገር እስካሁን እያደመጥሽኝ ከሆነ ወይም ካየሹ ያልኳቸውን ነገሮች እንዳለ ስለምታያቸው ስህተትሽ ምን እንደሆነ ይገባሻል ብዬ አስባለሁ። ያ የተጠቀምሽበት መንገድ ነው ብዬ። እሺ ቃሉ አበበ የተሻለ ማድረግ ትችል ነበር ስለ በጣም ከዚህ የተሻለ ማድረግ ትችል ነበር። ለምን የሰራኸው ፌስ ሪተች ላይ
በደንብ ታደምጠኛለህ ብዬ አስባለሁ። ከዚህ በፊት ደስ ያለኝ ነገር እሱ ነው። ፌስ ሪተች ላይ የተሰራኸው ዶቶቹን ብቻ ነው ያጠፋኸው። ሲቀጥል አቆራረጥ ላይ ባክግራውንዱን ቆርጠኸዋል አክቹዋሊ። ስለዚህ ግን የቆረጥከው ክሊን አድርገን የቆረጥከው አሪፍ አድርገን የቆረጥከው። ስለዚህ በጣም ተመችቶኛል። ነገር ግን ብዙ የሚስተካከሉ ነገሮችም ደግሞ በዛው ልክ አሉት። አንደኛ ባክግራውንድህን መቀየር ትችል ነበር። የተጠቀምከው ፎንት፣ የተጠቀምከው ቴክስት አገባብ ጸዴ ነው፣ አሪፍ ነው። ነገር ግን ባክግራውንድን የተሻለ ክሬቲቭ ማድረግ ትችል ነበር። ኤንድ ዙም ማድረግ ትችል ነበር። ኢሜጅን የተሻለ አድርገኸው ያልኩህን ኮመንቶች አስተካክላቸው ደግመህ ትልክልኛለህ ብዬ አስባለሁ። ቃሉ አበበ አሪፍ ነው። 7.5 ሰጥቻለሁ። ይሄን ኦልሬዲ አንድ ስለተሳተፈ ብቻ ቅዱስ። ይሄም እንደዛው ልዑል ተምኔል ሳይዝ አይደለም ይላክልኝ፣ የተምኔል ሳይዝ አይደለም ይላክልኝ። ይሄ ተመቹኝ ነገሮች ስላሉ 4። ሊዲያ በስልክሽ ነው የሰራሽው ብዬ አስባለሁ፣ ግን አይሆንም ይሄ ተምኔል። ለምን ባክግራውንድ የተጠቀምሽበት መንገድ ፍጹም የተሳሳተ ነው። ቴምፕሌት ነው የሚመስለው። ኦልሬዲ አይ ቲንክም ቴምፕሌትም ይመስለኛል። ቴክስቱ ሃው ቱ ሜክ የሚለው ምናምን ብዙ ክሊን ያልሆኑ ነገሮች አሉት። እስካሁን የነበሩትን ኮመንቶች እየሰማሻቸው ከሆነ የመጣሽው በደንብ ይገባሻል ብዬ አስባለሁ ስህተቶችሽ። እሱ ይስተካከሉ። 4 ሰጥቼሻለሁ። 4 ኧረ ተው። እሺ እዚህ ጋር ምንድን ነው ያደረግከው? ቢያንስ ሬን አታበላሽ። ብቻ ምንም አልልም። ስለተሳተፍክ አንተም አንድ አይ ቲንክ ሊና ነው የሚለው ሴት ከሆንሽ 1 ሰጥቼሻለሁ ስለተሳተፍሽ ውድድሩን እና እንደ ዲዛይነር ስለመጣሽ እናመሰግናለን። ማርቆስ ያንተም ትልቁ ስህተት ብዬ የማስበው አንደኛ ባክግራውንድ አጠቃቀምህና ላይት ነው። ላይት የተጠቀምከው ላይት በጣም ብራይት ሆነና እሱ ቢስተካከል በጣም ሞር አሪፍ ነው ብዬ አስባለሁ የሚሆነው። እሱን በደንብ አስተካክለው። ሌላው ነገሩ አሪፍ ነው፣ ግን ቁጭ ያለ ነገር ነው። ይሄም እንደዛው 4 ሰጥቻለሁ ማርቆስ 4። እሺ ሃው ቱ ሜክ ከላይ ነው መሆን ያለበት። ሃው ቱ ሜክ ከላይ ነው። ሃው ቱ ሜክ ብሎ ነው ተምኔል ብሎ የሚያነበው እንጂ ተምኔል ብሎ ሃው ቱ ሜክ አይደለም። ቴክስት አቀማመጥ ማለት ይሄ የቴክስት አቀማመጥ። ሌላ ነገሩ አሪፍ ነው ያስገባቸው ነገሮች አሪፍ ነው፣ ግን እኔን የሰራበት ከለር አቆራረጥ ሞር የተሻለ ማድረግ ትችላለህ። መሰረት ሴት ኮንሽም ሚስተካከል ነው። አቆራረጥ ላይ እስካሁን ድረስ ሳወራ ነበረ። አቆራረጥ ሚስተካከል በጣም ክሊን ነው። እሱ ይስተካከል። 5። ይሄንን ደግሞ ተምኔል በምን ብንቀይረው ሞር አሪፍ ነው? ባክግራውንዳችሁ ላይ ዳርክ ባደረጋችሁት ቁጥር እመኑኝ በጣም ነው የሚያምረው። እንደ ሪኮመንድ ማደርግሽ ምንድን ነው ዳርክ ባክግራውንድ አድርግለት፣ የልብሴን ከለር ቀይረው፣ ከዛ በጣም አሪፍ ክሊን የሆነ ተምኔል ይሆናል። አሪፍ የሆነ ተምኔል ነው የሚሆነው። እሱንም ክሊን አድርጎ ማስተካከል ይቻላል ማለት ነው። ስለዚህ ባክግራውንዱን ብለር አድርገዋል ወይም አድርገሽዋል ኦልሬዲ፣ ግን ደግሞ ዳርክ ቢሆን በጣም አሪፍ ነበር። ባክግራውንዱ። እሺ እንቀጥላለን። እዚህ ጋም ደግሞ ያስገባ ወጣ ብሎ ያደረገው ተምኔል ውስጥ ሆኖ አክቹዋሊ ቢሆን ስክሪኑ ላይ አሪፍ ነው፣ አሪፍ ይሆናል። ምክንያቱም ቴክስትን ኦልሬዲ እዛ ውስጥ ከተዋል። ስለዚህ እዚህ ጋር ደግሞ የተሻለ የሆነ ስራ ደግሞ ቢገባበት ስካይ ዝም ብሎ ከሚሆን ወይ ዊንዶ ከሚሆን የተሻለ ማድረግ ትችል ነበር። እሺ እንቀጥላለን። ያንተን 5 ሰጥቻለሁ። ይህም ተምኔል አሪፍ ነው። አይ ቲንክ ሪፖስት አድርጌዋለሁ ይህንንም ተምኔል። በተቻለኝ መጠን የላካችሁልኝን በጣም አመሰግናለሁ የላካችሁልኝ ሰዎች። ከዛ ግን የላካችሁልኝንም ደግሞ በተቻለኝ መጠን የሁላችሁንም ሪፖስት አድርጌላችኋለሁ። ለምን ኦልሬዲ ጆርኒውን ጀምራችሁታል ብዬ ስለማስብ፣ ሶሻል ሚዲያ ያላችሁም የሌላችሁም ደግሞ መጀመር ትችላላችሁ ብዬ ስለነበረ መጀመራችሁ በጣም አሪፍ ነው። ስለዚህ ደስ ብሎኛል። የላካችሁልኝን ደግሞ ሪፖስት እያደረግኩላችሁ ነበረ።
ይህንንም ተምኔል ሪፖስት አድርጌው እዛው ላይ አይቼው ነበር የተወሰኑ ኮመንቶችን። አንደኛ የመጀመሪያው ኮመንቴ ምንድነው ማኒፑሌት ስታደርገው ያስገባኸው ቦርድ እጁ ላይ የተጠቀምከው አቆራረጥ ኦልሬዲ ማኒፑሌት አይደለም፣ የእጇን ፓርት ብቻ ነው ያጠፋሃት። የሚያስታውቅ አይነት ሆነ ማለት ነው። የሚያስታውቅ አይነት ማኒፑሌሽን ሆነ። እሱ ቢስተካከል ይሄ ተምኔል አሪፍ ነው የሚሆነው፣ ክሊን ነው የሚሆነው። ያስገባሃቸው እንትን ፔንጂ እሱም እንደዛው መቆረጥ አለበት። የሚስተካከሉ ነገሮች አሉ። ሻዶውን ኦልሬዲ ወይ አንተ በፔን ቱል ብሰራ ይሻል ነበር። ላይኖቹን በፔን ቱል ብሰራቸው ይሻል ነበር። እንደዛ ብታደርገው እንደዚህ አይነት ትርፍ የሆኑ ነገሮች አይመጡብህም ነበር። ስለዚህ አቆራረጥህ ላይ የሱ ላይ እና የኔ ላይም አቆራረጥ የተወሰነ አለ። ጸጉሬ ላይ ምናምን ነገር የተወሰነ አቆራረጥ ችግር አለ። 6 ሰጥቻለሁ። ሚካኤሌ ሀጎስ ቴክስቱን ለማሳጠር መሞከር በጣም አሪፍ ነው፣ ተመችቶኛል። እሱ ከጀርባ ያስገባቸው ተምኔሎች አሪፍ ናቸው፣ ክሊን አድርጎልሃል። ያንተ ቅር ያለኝ ነገሩ ምኑ ነው? ፌስ ላይ ብቻ ትንሽ በስቷል። የኤአይ እንትኑ ትንሽ በስቶብሃል። እሷን ብቻ ቀንሳት። ከዛ ውጪ ሌላው አሪፍ ነው። የልብሴን ከለር ለመቀየር ሞክር እና ሌላ ነገሩ ግን ክሊን ነው፣ አሪፍ ነው። ቴክስቱን ቦልድ አድርገው በደንብ ማሳየት ትችላለህ። ቦልድ አድርገው ለምን ኦልሬዲ ስላሳጠርከው ቦልድ አድርገው በደንብ አሪፍ ዲዛይን ነው። 6.5 እሺ ናፊያድ ኦልሬዲ የሰጠው ክል ኢሜጅ ላይ ቴክስትን አስገብተህ ይላክል አይደል? ስለዚህ ያስቀንሳል። ክሬቲቪቲ የለውም። ቴክስት ብቻ ነው አስገብተህ ይላክልኝ። ቴክስትና ኦልሬዲ ስክሪን ውስጥ እየሰራ ያለውን ስክሪንሾት ነው ያስገባው። 4 ሰጥቻለሁ ማለት ነው። ናፊያድ የልጅነታችን የስልክ ጌሞች የሚል አልሰጠውም። ኧረ ተው። ስለዚህ ይህን ተምኔል ኦልሬዲ እኔ ከሰጠውክ ውጪ ነው። ስለዚህ ከውድድሩ ውጪ ነህ ማለት ነው። ሰው ግን እንደ ዲዛይነር ሬት አድርግልኝ ሳይሆን ገምግምልኝ ካልከኝ አቆራረጥ ችግር አለበት። እስካሁን ድረስ ሳወራ የመጣሁትን ነገሮች ካያሃቸው የአቆራረጥ ችግር አለበት። ባክግራውንድ የለውም፣ ብለር አልተደረገም፣ ብዙ ነገር ይቀረዋል። በቀጣይ ቻሌንጅ ላይ ደግሞ በአሪፍ ዲዛይን ትመጣለህ ብዬ አስባለሁ፣ ሩሎቹን አክብረ። ስለዚህ ይህን ሬት አላደርገውም። ናትናኤል መስፍን አሪፍ ተምኔል ነው። አይ ቲንክ ፌሱም ያን ያህል አልተቀየረም። ኤአይ ተጠቅመሃል፣ ነገር ግን ያን ያህል አልቀየረብም። ትንሽ ያስገባቸው የብር ኤሌመንቶች ብለር ብታደርጋቸው ሞር ክሊን ያደርግልሃል ብዬ አስባለሁ። ይህንን ዲዛይን ሞር ክሊን ያደርግልሃል ብዬ አስባለሁ። ለዛ ደግሞ ብለር ወይም ሞሽን ብለር ብትጠቀምላቸው ለብሮቹ ምናምን ነገር ሞር ክሊን ያደርግልሃል። ቴክስቱን ፎንቱን ቀይረው ትንሽ ከፍ ብታደርገው ሞር ቪዚብል ይሆናል። ቴክስቱ ይታያል። የተወሰነ ከፍ ብታደርገው ከጭንቅላቴ ከዚህ ጋር ከፍ አድርገህ የኔን እዚህ ድረስ መቁረጥ ትችላለህ። እንደዚህ ያልኩበት ድረስ መቁረጥ ትችላለህ። እሱን አስተካክለኸው ክሊን የሆነ ስራ ይሆናል ብዬ አስባለሁ። ስለዚህ 7 ልስጥልን። ናትናኤል መስፍን 7። ነብዩ ተፈራ ያቆራረጥ ችግር አለብህ። ኤንድ ባክግራውንድ ብለር አታደርግም እና ደግሞ ቱማሽ ቴክስት ትጠቀማለህ። ተምኔል አሰራር የሚላለ ሀው ቱ ሜክ ተምኔል የሚል ደግሞ ከስር እንደ ካፕሽን አስገብተዋታል። ሰብታይትል ነው የምትመስለው። ስለዚህ እሱን አሁን ከፊት ለፊት ስክሪን ላይ ያለውን ብለር ከምታደርገው ይልቅ ባክግራውንድ ላይ ያሉትን ተምኔሎች ብለር ብታደርጋቸው አሪፍ ሉክ ይሰጣልን። ቀጣይ ውድድር ላይ እሱን አስተካክለ ትመጣለህ ብዬ አስባለሁ። 5 ሰጥቻለሁ። ያቆራረጥ ችግር ምናምን ግን በደንብ መስተካከል አለበት። እስካሁን የነበሩትን ኮመንቶች ካያቸው ታስተካክለዋለህ። ኤቭሪቲንግ ለሁላችሁም የሚሆኑ ናቸው። በቃ ኮመንቶቹ ለእያንዳንዱ ሰው የሚሰጡት ኮመንቶች ለእናንተ የሚሆኑ ስለሆኑ እናንተም አፕላይ ያደረጋችሁት እናንተ ላይ ማስተካከልና ክሊን የሆኑ ስራዎችን መስራት ትችላላችሁ። አቢራ ቶሎሳ ምርጥ የሞባይል ጌም ሀው ቱ ሜክ ተምኔል አይጂ ሚላለ አርብን ከኔ ጋር በአዲስ አበባ ከለር የተጠቀምክበት ነገር አሪፍ አይደለም እና ደግሞ የተጠቀምከው ባክግራውንድ አስፓልት ነው እና ደግሞ አስፓልቱም እኔ የገባሁበት መንገድ እንደዚህ ነው እና እንደዚህ አየር ላይ ነው ያለሁት። ስለዚህ እሱ በጣም ቢስተካከል አሪፍ ይመስለኛል። የሚስተካከሉ ነገሮች አሉት፣ በጣም ብዙ ነገሮች የሚስተካከሉ ነገሮች አሉት። የልብሱን እንደቀየርከው ሳላየው ቀርቼ አይደለም፣ አይቼዋለሁ። ኤአይ እንደሰራውም ገብቶኛል። ነገር ግን ከሱ ይልቅ ክሊን የሆኑ ስራዎችን ብትሰራበት ሌሎቹ ነገሮች ላይ ከለር ላይ ምናምን የተጠቀምከውን ነገሮች ብታስተካክለው አሪፍ ነበር። ከ10 4 ሰጥቻለሁ። ከለሩ ምናምን አሪፍ ነው፣ ነገር ግን እኔን የተጠቀምክበት መንገድ ትክክል አይመስለኝም አይደለ? እኔን ያስገባበት መንገድ ሌሎቹ ነገሮች አሪፍ ናቸው፣ ግን ይሄ እንትኖቹን በዙ ስኖ ነገሩ በስቷል። እሱ ቢጠፋ ክሊን የሆነ ስራ ይሆናል ብዬ አስባለሁ። ሁለተኛ እኔን ሪተች ያደረክበት መንገድ በጣም ዳርክ ሆነብህ እና እሱ ቢስተካከል
አሪፍ ይመስለኛል። አሪፍ የሚመጣ ይመስለኛል ሮቤል ሰለሞን። ስለዚህ 5 ሰጥቻለሁ። እሺ ይሄ ዲዛይንም አይቼው ቲክቶክ ላይ የተምኔል ሳይዝ አልመሰለኝም እና ደግሞ የሆነ የሚስብ ነገር አለው። ከዛ ደግሞ ግን ቱማች የሆነ ነገርም ደግሞ አለው። ለምሳሌ አቆራረጥ የተጠቀምከው ኢሜጅ ወሬ የተጠቀምሽው ኢሜጅ ሩት መሰለኝ። ሩት ሴት ከሆንሽ ፕሮባብሊ ሴት ነው የምትሆኚው ብዬ ነው ሩት ከሆንሽ። ስለዚህ ሩት አቆራረጥሽን ብታስተካኪው አይ ቲንክ በስልክሽ ነው የሰራሽው እና በስልክሽ መስራትሽን አደንቃለሁ። አሪፍ ነው። በስልክሽ ሆኖ እንደዚህ ከሰራሹ በጣም አሪፍ ነው፣ አደንቃለሁ። ስለዚህ እሱ አሪፍ ሆኖ ምን ብታደርጊው አሪፍ ይመስልሻል? አንደኛ ተምኔል ሳይዙን ቼክ አድርጊው። ይሄ አይመስለኝም የተምኔል ሳይዙ። ተምኔል ሳይዝ 1920 በ1080 ነው። ስለዚህ እሱን በደንብ ቼክ አድርጊው። ከዛ ውጪ የሚስተካከሉ ነገሮች ብዙ ነገሮች አሉት። ላይክ ባክግራውንድ ከለር፣ ፊቴ ላይ ያመጣሹ ከለር ምናምን ነገር እነሱ ቢስተካከሉ ኦቨርሌውን ብትቀንሹ አሪፍ ይመጣል ብዬ አስባለሁ። ስለዚህ በፒክስአርትም ሰርተሹ ከሆነ በጣም አሪፍ ነው የሰራሹ። ከ10 5። እሺ እንቀጥላለን። ሳምሶን አሪፍ ነው። እስካሁን ሳወራ የነበረውን ነገር አንድ አፕ ላይ አድርጎታል። ለምሳሌ ዙም አድርጎታል። ኢሜጁን ዙም አድርጎታል። ሁለተኛ ከፊት ያስገባው ነገር ዙም አድርጎታል። ባክግራውንዱን ዳርክ አድርጎታል። በጣም አሪፍ ስራ ነው። ቅር ያለኝ ነገር ምንድነው? ከዚህ ስራ ብራይት እንዳያደርግ ያደረገበት ነገር የልብሴ ከለር ጎልቶ እንዲወጣ አላደረግከው። በዛ ምክንያት ነው እንጂ በጣም አሪፍ ተምኔል ነበር የሚሆንልህ። ባክግራውንድ ላይ ጥቁር ዳርክ ስለሆነ የተጠቀምከው ልብሴም ዳርክ ሲሆን ዊርድ ይሆናል። ስለዚህ እሱን ብታስተካክለው የበለጠ የተሻለ ነበር የሚሆነው። እሱን አስተካክለው። በተረፈ ቴክስቱን ሞር ዙም አድርገህ ከላይ ማስቀመጥ ትችላለህ። ጥግ ላይ ብታስቀምጠው አሪፍ ይሆንልሃል። አቆራረጥ ላይ ችግር አለ። አሁን ቼክ ያደረግኩት ነገር ቢኖር አቆራረጥ ችግር አለው። ስለዚህ እስካሁን ያወራሁትን ነገር የተወሰኑቶቹን አፕላይ ብታደርጋቸውም ቢመቸኝም፣ ነገር ግን ደግሞ አቆራረጥ ምናምን ቼክ አድርገውና አስተካክለው። ስለዚህ ስንት ሰጥቻለሁ? 6 ሰጥቻለሁ። ሳሙኤል አለማየሁ ቴክስት አገባቡ ምናምን ትክክል አይደለምና የተወሰኑ ነገሮች ይቀሩታል፣ በደንብ ይቀረዋል። ስለዚህ እሱን ብታስተካክለው አሪፍ ይመስለኛል። ዙም አድርገ ማምጣቱ ፒሲውን ተመችቶኛል፣ ግን በዛው ልክ የኔም ኢሜጅ ዙም ቢሆን ኖሮ በጣም ክሊን ያደርግልህ ነበር ስራን እና ደግሞ ባክግራውንዱን ብትቀይረውም የተሻለ ነበር የሚሆነው። ለምን የተጠቀምከው ከለር የሚስብ አይደለም፣ ፎንቶች ትክክል አይደሉም። በዛ ምክንያት 4 ሰጥቻለሁ። እሺ አሪፍ ነው የሰራበት መንገድ አሪፍ ነው። ክሊን ይሄ ግሪን ማድረግህና ከግሪኑ ጋር እንትን ለማድረግ መሞከር አሪፍ ነው። ነገር ግን ያስገባኸው ግሪን ስክሪን ራሱ አለ፣ ከለሩ የግሪን ከለር አለው። አይተኸዋል። እዚህ አካባቢ ላይ ያሉት ግሪን ከለሮች ወይ ሂዩን ጨምረኸው ነው እንደዛ የሚፈጠረው። እሱን ብታስተካክለው፣ ባክግራውንዱን ክሊን ነገር ብታደርገው አሪፍ ነው። ኤንድ እዚህ ጋር የእጅ አለ። ኬት የመጣ እጅ እንደሆነ አላቅም። የእጅ ምልክት አለ። ፎን ከሆነ ስልኩን ብቻ ማስገባት ትችል ነበር። የስልኩን ብቻ ኢሜጆች አሉ። ይህንንም አሴት ፓኩ ላይ አለላችሁ፣ አስቀምጬላችኋለሁ። አሴት ፓኩ ላይ ከፈለጋችሁ መውሰድ ትችላላችሁ። ቴሌግራም ቻናል ላይ ሊንኩን አስቀምጥላችኋለሁ። ከዛ ግን ይሄኛውን እጅ ፎን የያዘ እጅ ነው ያለው። ስለዚህ ኬትም የመጣ አይደለም ማለት ነው። እሱን ብታስተካክለው በጣም አሪፍ ነው ብዬ አስባለሁ። ስለዚህ ሰላማየሁ 5 ሰጥቻለሁ። ኧረ ብቻ ብዙ ጊዜ ስለደጋገምኩት አሁንም እንትን አላለውም። ኦልሬዲ ስለተሳተፍክ ብቻ 1 ሰጥቻለሁ። እሺ ይሄኛው ተምኔል ለምንድን ነው ዱፕሊኬት የሆነ ነገር በስቶታል? አንደኛ። ሁለተኛ አቆራረጥ ችግር አለበት። የቴክስት ሻዶ ደስ አይልም። ራውንድ ያደረክበት እና እሱ ቢስተካከል ሞር የተሻለ ነው ብዬ አስባለሁ። የምሰጣችሁን ኮመንቶች እንደ ፐርሰናል ሄት ኮመንት ሳይሆን ማየት ያለባችሁ ኦኬ ይህንን ባስተካከለው ይስተካከላል ማለት ነው። ይሄኛው 3.5 ሰጥቻለሁ። ለምን? አቆራረጥ በጣም ችግር አለበት። ይሄኛው ኦልሬዲ ሬት አላደርገውም። አንደኛ የተምኔል ሳይዝ አይመስለኝም ሳይዙም፣ ሁለተኛ ደግሞ ፉል ኤአይ ነው። ታሪኩ ስለተሳተፍክ አንድ። አሁን ይሄ ዲዛይን ክሊን መሆኑ በጣም አሪፍ ነው፣ ግን ቴክስት ያስገባህበት መንገድ ግን አሪፍ ብታደርገው። ተስፋሁን የሚባል አካውንት ቴክስት ያስገባህበትን መንገድ ብታስተካክለው ይሄ ተምኔል በጣም አሪፍ ነበር የሚሆነው። ለምን? ከለሩ ያን ያህል እንትን አይደለም፣ የሚረብሽ ከለር አይደለም የተጠቀምከውና
እንትን አይልም። ይሄን ዙም ብታደርገው የተወሰነ የኔን ኢሜጅ ዙም አድርገህ ብታስገባው ፌስ ሪተች ብታደርግለት እነሱን ነገሮች ብታስተካክላቸው ሞር አሪፍ የሆነ ተምኔል ይሆናል ብዬ አስባለሁ። ይሄን ዱፕሊኬት ከምታደርገው ስክሪንም ላይ እዛም ላይ ዱፕሊኬት ከምታደርገው ስክሪን ውስጥ ደግሞ ሌላ የተሻለ ዲዛይን ደግሞ ብታስገባበት ሞር ሰዎች እንዲስባቸው ያደርገዋል ማለት ነው። ዱፕሊኬት አድርገው እሱን ከምታስገባው ስክሪን ውስጥ ያስገባትን ማለት ነው። እሱን ብታስተካክለው የተሻለ ይሆናል ብዬ አስባለሁ። ስንት እሰጣለሁ? 5.5 እሰጣለሁ። 5.5 ለሁላችሁም የሰጠውበትን ምክንያት እየነገርኩ ስለሆነ የሚደብራችሁ አይመስለኝም። ስለዚህ በተቻለኝ መጠን የሁላችሁንም ኮመንት እየሰጠው ነው እየሄድኩ ያሉት። ሬቲንግ ብቻ አይደለም ኮመንት እየሰጠው ነው የሚሄደው። ስለዚህ እንደዚህ አይነት ቻሌንጆች እንዲዘጋጅላችሁ ከፈለጋችሁና ሞር ፕራክቲስ ማድረግ ከፈለጋችሁ ኮመንት ላይ ያሳውቁኝ። ቻሌንጅ ብላችሁ ጻፉልኝ፣ ይዘጋጃል። እንቀጥላለን። ሰብስክራይብ እያደረጋችሁት መጠበቅ ትችላላችሁ። ተሻለ ታዬ ብዙ ነገሮች ይቀሩታል። አክቹዋሊ ኢሜጁን ብቻ ነው ያስገባኸው፣ ሌላዎች ነገሮች አላደረክበትም። ሀው ቱ ሜክ ተምኔል የሚለውንም በእንትን ያደረግከው አይ ቲንክ ቴምፕሌት ይመስለኛል። ከታችም ሌላም ጽሁፍ አለው ሀው ቱ ሜክ ተምኔል የሚል ሌላም ጽሁፍ አለው መሰለኝ። እሱም ቴምፕሌት ይመስለኛል ያስገባኸው የቴክስት እንትን ቴክስቶች መብዛታቸውና እዚህ ጋር ክሊፕ ማስክ ማድረግ የበዛበት ነገር ሞር ታይም ስጠው። አይ ቲንክ ይህን ተምኔል ታይም ስጠውና ቼክ አድርገው፣ ከዛ ታየዋለህ። በደንብ ክሊን የሆነ ስራ ይሆናል ብዬ አስባለሁ። ቼክ አድርገው። 4 አይ ቲንክ ይህን ተምኔል ቢፎር ኤንድ አፍተሩን ኦኬ አይ ቲንክ ኮምባይን አድርጎት ነው ብቻ አላቅም። ማን ነው? ዋሲሁን የሰራው ዲዛይን ነው። እሺ ዙም አድርገን እንሞክረው። አክቹዋሊ የተምኔል ሳይዝ አይደለም የሚላክልኝ፣ ግን ይሄኛው ተምኔል ነው ብዬ ነው። በጣም ብዙ ነገር ይቀረዋል። ያስገባሃቸው እንትኖች እኔ በጣም ዳርኮኛለሁ። ኤአይ ቱማች የምትጠቀሙት ሰዎችን አያካተትም። ነገር ግን በራሳችሁ የሞከራችሁ ሰዎች ኦልሬዲ ስለሞከራችሁ ብቻ ራሱ አፕሪሺየት። ምክንያቱም ከዛ ነው የሚነሳው። እኔ ስጀምር የጀመርኩበትን ዲዛይን ያስታውሰኛል። አሁን ላይ የምትሰሩት ዲዛይኖች እኔም የነበርኩበት ታይም ስለነበረ የዛኔ እኔም አጠገቤ ኮመንት የሚሰጠኝ ሰው ስለነበረ ዲዛይኖችን የተሻለ ለማድረግ ችያለሁ። አሁን ላይ የምታዩት ዲዛይን እና የዛሬ 2 ዓመት ሰራ የነበረው ዲዛይን ለራሴ ገርበኝ ነበር። ስለዚህ እናንተም አሁን የምትሰሩት ዲዛይን ጅማሯችሁ ስለሆነ እናንተን የሚያስቆማችሁ መሆን የለበትም። ሬትም አደርገው ምክንያት እናንተ የተሻለ እንድትሰሩ ነው እንጂ ዲዛይን አችሉም ለማለት አይደለም ማለት ነው። ሰው እንቀጥላለን። ስለዚህ ዋሲሁን አሪፍ ነው የሰራኸው። ነገር ግን የሚስተካከሉ ብዙ ነገሮች አሉ። ቴክስት ቱማች በዝቷል። እነሱን ነገሮች አስተካክላቸው። እስካሁን ያልኳቸውን ኮመንቶች ቼክ አድርጋቸው፣ ለሌሎች የሰጠዋቸውን እና አንተም ጋር አፕላይ አድርገው። 4 ሰጥቻለሁ። እሺ አይ ቲንክ የባክግራውንድ ላይ ያስገባኸው የተጠቀምከውን እንትን ነውና ባክግራውንዱን ብለር ብታደርገው አንተም እንደዛው በጣም አሪፍ ነው ወንደሰን። ባክግራውንድ እና የከለር ስታይልክ ሄር ላይ ምናምን የተጠቀምከው ከለር በጣም ሶፍት ቢሆን ሞር ክሊን ያደርገዋል። ምክንያቱም ኦልሬዲ ላይቶቹን ሰጥተሃቸዋል። ግራና ቀኝ ላይ ላይቶቹ አሉ፣ ግን የተሰጠው ላይት እኔ ላይ ያደረግከው ላይት ደግሞ ሶፍትነስ ይቀረዋል። በጣም ሻርፕ ስለሆነ ሶፍትነስ ይቀረዋል። ሌላው አሪፍ ነው። ባክግራውንዱን ብለር አድርገው እሱን ብታስተካክለው ሞር የተሻለ ይሆናል ብዬ አስባለሁ። ስለዚህ ይህንን ተምኔል ስንት ሬት አደርገዋለሁ መሰለክ? 6 ሬት ላድርግልህ። ምክንያቱም ላይት ኦልሬዲ ስለሰጠኸው ምናምን ነገር ስላየውኝ አሪፍ ነው ብዬ ስላሰብኩ 6። የአብስራ አብነት ሙላት ሬት አላደርገውም። በቃ ይሄንን ስለተሳተፍክ ምናምን ራሱ አልልም። ለምን ፉል ኤአይ ስለሆነ አይሆንም። ጃምፕ ነው ማደርገው ይሄንን ተምኔል እንጂ ሬት አላደርገው። ዲዲዲያ ቱማሽ ቴክስት በጣም ኮምፕሊኬት ያደርገዋል። ውስብስብ ነው የሚያደርገው እና ቱማሽ ቴክስት በዝቶበታል። ሲምፕል የሆነ ቴክስት ነው እኔም መርጬ የሰጧችሁ። እሱንም አሳጠራችሁ መጻፍ ትችላላችሁ ብዬ እንደውም በዝቶባችኋል ብዬ ነበር ያሰብኩት። ኢዲዲያ በጣም እንደውም አብዝተሹ በደም ወይም ደግሞ አብዝተው ያመጣችሁት። ይህንን 3.5 ነው የምሰጠው። ይህንን ተምኔል የሚስተካከለው ብዙ ነገሮች ስላሉት ማለት ነው። 3.5 ዋው! ይህን ተምኔል ቲክቶክ ላይ አይቼው በጣም ጸዴ ተምኔል ነበረ፣ ወድጄው ነበር በጣም እና ክሊን ነው። አይ ቲንክ ማን ነው ዮሐንስ፣ በጣም አሪፍ ዲዛይን ነው የሰራከው። ክሊን የሆነ ዲዛይን ነው። ያቆራረጥ ላይም ብዙ ስህተቶች አይታዩኝም። ያስገባህበት መንገድ ክሊን የሆነ አገባብ ነው ያስገባህበት።
አንድ የምታስተካክለው ነገር ብዬ ማስበው ባክግራውንዱን የተወሰነ ብለር አድርገው፣ የተወሰነ ብቻ ብለር አድርገው። ከዛ ውጪ ግን ስለዚህ አንተንም እንደዛው 9 ሰጥቻለሁ ማለት ነው። ሌላ 9 የተሰጠው ሰው ተገኝቷል። ሌላ 9 የተሰጠው ሰው ተገኝቷል። እሺ ዮሐንስ አሪፍ ነው። ያሁን ዙም አድርጎታል ኢሜጁን ካያችሁት። እስካሁን የሰጧችሁን ኮመንቶች አፕላይ አድርጎታል ብዬ አስባለሁ ይሄ ልጅና ዙም አድርጎታል ኢሜጁን። ከጀርባ ያስገባቸው ነገሮች ክሊን ናቸው። የተጠቀመው ከለር አሪፍ ነው። ሉክ ሰጥቶታል። ኢቭን የተጠቀማቸው ያስገባቸው ተምኔሎች ራሱ ከጀርባ ያስገባቸው ተምኔሎች ራሱ ባክግራውንዱን ብሌንድ የሚያደርጉለት ተምኔሎች ነው የተጠቀመው። እሱ ነገር ራሱ በጣም ተመችቶኛል። ለምን ካያችኋቸው ከኋላ ያስገባቸው ተምኔሎች ቲማቸው ብሉ ነው። ባክግራውንድ የተጠቀመው ብሉ ነው። ብሌንድ አድርጎ እሱን እኔን ለማውጣት የተጠቀመበት ነገር በጣም ተመችቶኛል። ስለዚህ ዮሐንስ በጣም አሪፍ። እሺ ዮሐንስ 9። ኦኬ ይህንን ሬት እንዴት እንደማደርግልክ ባላቅም፣ ነገር ግን የሰራከው አሪፍ ነው። አይ ቲንክ ላይቲንግ ለመስራት ሞክረሃል። ነገር ግን እዚህ ጋር ያመጣኸው ከለር አይመጣውም፣ ደስ አይልም በጣም የሆነ ቻፕስቲክ ነገር ነው የሚመስለው። ኤንድ ከጀርባ ባክግራውንድ ላይ የገባውን ይህንን ነገር ማውጣት ትችላለህ፣ በጣም ማውጣት ትችላለህ። እነዚህ አይነት ጥቃቅን ነገሮች ናቸው ስራችሁን የሚቀንስባችሁ። ስለዚህ እነዛን ነገሮች በጣም ተጠንቀቁ። ያንተን ስራውን ሬት አድርግልኝ ብትለኝ ይህንን ዮሐንስ 4.5 ሰጥቻለሁ። አክቹዋሊ 5 ልስጥ። ለምን ላይት ምናምን ለመስራት ሞክራለሁ ብዬ ስላሰብኩኝ 5። ይህን ሬት አላደርገውም። አክቹዋሊ ራሱ ኤአይ ነው። ስለዚህ ሬት አላደርገውም። ግን ስለተሳተፍክ አንድ የተወሰነ ሻዶዎችን ብትሰራለት ይህ ተምኔል በጣም አሪፍ ይሆን ነበረ። የተወሰነ ሻዶ ማለትም ፒሲ የገባበት ቦታ ጋር ምናምን የተወሰነ ሻዶ ብታደርግለት አሪፍ ነው። ኤአይ ነው የተጠቀሙት አክቹዋሊ፣ ግን ደግሞ አክቹዋል ፊቱን የተወሰነ አልቀየረብህም። ስለዚህ ባክግራውንዱን በደንብ ብለር አድርገኸው ብታስተካክለውና ጸጉሬ ላይ የተጠቀምከው በጣም ዳርክ እንትኑ ብታስተካክለው ሞር አሪፍ ይሆናል ብዬ አስባለሁ። ፎንት እና ግን ቴክስት ላይ የተጠቀምከውን ቴክስት ስታይል ሌየር ስታይል በጣም አሪፍ ነው፣ ተመችቶኛል። ስለዚህ 4 ሰጥቻለሁ። 4 በጣም አሪፍ። ወደ መጨረሻ እየሄድን ስንሄድ አሪፍ ዲዛይኖችን እያየን ነው ብዬ አስባለሁ። እንደውም አክቹዋሊ ተዘጋጅቼበት ግን አለማወቅ አይደለም፣ ግን ወደ መጨረሻ ላይ ያሉ ዲዛይኖች አሪፍ ዲዛይኖችን እያየው ነው። እዚህ ዲዛይን ላይ አሁን አንድ ወዲያው ያየሁት ስህተት አቆራረጥ ብቻ ነው፣ እስካሁን እንዳወራሁት ማለት ነው አቆራረጥ ነው። ሌላው ነገር ግን ዙም ማድረጉ ኢሜጁን ለመግለጽ ያሰበበት መንገድ ምናምን በጣም ሲምፕሊስቲክ አድርጎ ለመስራት ሞክሯል። በጣም አሪፍ ነው። ሚስተካከል ብዬ ማስበው አንድ የሄር ሪፋይን ያደረክበት መንገድ ቢስተካከል፣ ሁለተኛ ደግሞ ተምኔል የምትለዋን ቴክስት ከለር ብትቀይራት በጣም አሪፍ ክሊን የሆነ ስራ ነበር የሚሆነው። ስለዚህ ይህንን ስራ ተመችቶኛል። ዙም አድርገዋል። ፌስ ሪተች አሪፍ ነው። አንድ ዲዛይን ሌላም ተገኝቷል ማለት ነው። ባክግራውንድን ብለር አድርገው። ይህም ተምኔል በጣም ጸደይ ተምኔል ነው። ከለር አመራረጠ ተመችቶኛል። ዮሴፍ 8.5 ሰጥቻለሁ። አሁን ይህንን ዲዛይን ራስህ ሰርተው ቢሆን ኖሮ በጣም ያምር ነበረ በነገራችን ላይ። ነገር ግን አሁን ከለሩ ምኑ ይጠቀምከው አክቹዋሊ ይጠቀምከው ማለት አልችልም፣ ምክንያቱም ኤአይ ስለሆነ ይሰራልህ። የተጠቀመልህ ግን አሪፍ ነው። ሜቢ ፕሮንቱንም አንተ ሰጠኸው ከሆነ ከለር አመራረጥህ እንደዚህ አሪፍ ከሆነ ራስህ ብትሰራው ደግሞ ሞር የተሻለ ነበረ። ስለዚህ ይህን ዲዛይን ራስህ ብትሰራው አሪፍ ነው ብዬ አስባለሁ። አንድ ፋይናሊ ጨርሰናል። ስለዚህ አሁን ካወጣናቸው ደግሞ ተወዳዳሪዎች እንመርጣለን ማለት ነው። 5 ሰዎችን ፒክ አድርገናል። ከ5 ሰዎች ውስጥ 3ቱ 8.5 ናቸው፣ 2ቱ 9 ነው የተሰጣቸው። ከነዚህ ከ3 ተምኔሎች ሶስተኛ ደረጃ ልመርጥ የምችለው ከባድ። እሺ ሶስተኛ በረከትን ሶስተኛ የናሂ ብረሽን የተምኔል አሴት ፓክ ተሸላሚ ነህ። ሶስተኛ ወጥተሃል በረከት። በጣም አሪፍ ነው። የነገርኩህን ኮሜንቶች አስተካክላቸው። ከሁለቱ ስራዎች አክቹዋሊ ለኔ ልመርጠው የምችለው
የዮሴፍን ነው። ኦኬ እሺ፣ የዮሴፍን ተመርጧል ሁለተኛ ደረጃ ላይ። የዮሴፍ ሁለተኛ ደረጃ ላይ። አንተም እንደዚሁ የተምኔል አሴት ፓክ እንዲሁም ፖርትፎሊዮን ካለ ሪቪው አደርግልሃለሁ። በጣም ተመችቶኛል ይሄ ተምኔል በነገራችን ላይ በጣም አሪፍ ነው። የሚስተካከለ ያልኩህን ነገሮች ብቻ አስተካክላቸውና ደግመህ ትልክልኛለህ ብዬ አስባለሁ። አስተካክላቸው። ሌሎች ቻሌንጆችም ላይ እንዲሁም ስትሳተፍ በደንብ ክሊን አድርገህ ታመጣዋለህ ብዬ አስባለሁ። አሪፍ ነው፣ ተመችቶኛል በጣም። የቀሩን 9 የተጠናቸው 2 ሰዎች ከሁለት አንዳችሁ የአንደኝነት ደረጃ መያዝ አለባችሁ። ስለዚህ አንደኛ ለሚወጣ ሰው ደግሞ የ1000 ብር ሽልማትና የ1 to 1 ለአንድ ቀን ኮርስ አላችሁ። ስለዚህ ለእኔ ከሁለቱ በጣም ቻሌንጅ ነው፣ በጣም ቻሌንጅ ነው። ሶ ለእኔ መለየት ከብዶኛል። ነገር ግን ክሊን ሆኖ የታየኝና አሪፍ ብዬ የማስበው አንደኛ ደረጃ ላይ የማስቀምጠው አጌና ነው። ይሄኛው ተምኔል አንደኛ ደረጃ ላይ አስቀምጨዋለሁ። የ1000 ብር ሽልማት እንዲሁም ደግሞ የ1 to 1 ኮርስ አለክ። ዮሐንስ ግን አንደኛ ባትወጣም ሁለተኛ ደረጃን ይዘህ ከዮሐንስ ጋር አንድ ላይ የእናንተም ፖርትፎሊያችሁን ሪቪው አደርግላችኋለሁ። እንዲሁም የአሴት ፓክ ሽልማት ይኖራችኋል ማለት ነው። የተወዳደራችሁ ሰዎች በሙሉ አመሰግናለሁ። ኤአይ የተጠቀማችሁ ሰዎችም ያለውን ኮመንቶች አስተካክሉ። ቀጣይ አሪፍ ቻሌንጆችን አዘጋጅላችኋለሁ ብዬ አስባለሁ። ሰብስክራይብ አድርጉ። እድለኞች በውስጥ መስመር ጻፉልኝና ተሸላሚዎችን እሸልማለሁ። አይሆፕ ይህ ቪዲዮ ብዙዎቻችሁን አስተምሯችኋል ብዬ አስባለሁ። ቻሌንጅ ያልተሳተፋችሁና ያመለጣችሁ ኮመንት ላይ ቻሌንጅ ብላችሁ ጻፉልኝ። እንዲሁም ይህን ቻናል ሰብስክራይብ አድርጉ። በየሳምንቱ አሳይመንቶችን ስለምሰጣችሁ ቴሌግራም ቻናልን ጆይን አድርጉ። ከኮሌጅ ይልቅ እስኪ ልመርጫል